ክሬት የሚያደርጉ ሰዎች በተለይ በእጃቸው የሆነ ነገር የሚሰሩ ሰዎች ከጭንቅላት ደግሞ አውርደ መስራት በጣም ከባድ ነው። የኔ ማምነች እንግዲህ በዚህም በዛም ብላ ስኮላርሺፕ እንዳገኝ ያደረገችው ማለት ነው። ምን አይነት የቤተሰብ ባክግራውንድ ነበረ ያለሽ? የሆነ ማታ ላይ አስታውሳለሁ ቁጭ ብለዋል። እማ ውጪ ልሄድ ነው አለች። ደነገጠ። ስራው እስኪጀምር ምን ያህል ጊዜ ነው? ይሄ ልክ ሰራተኞችን እስክትፈልጊ ድረስ ያለው ፖይንት ላይ ስንት ጊዜ ፈጀብሽ? የንግድ ባንክ ዘበኛ አየው እና ሱፍ ነው የለበሰው ጽድት ብሎና ከዛ አየውና እናቴን እንዲህ መሆን ነው ፈልገው ያልኩና ዘበኛ መሆን ከአዲስ አበባ የሚሄድ ሰው አያስጠብቅም። እርግጠኛ የሰው ልጅ የራሱ አመለካከት ሀንገር አላቸው ይገርነስ አላቸው ብዬ አስባለሁ። ጥረት ነው አሁን እኔ ከክፍለ ሀገር ነው የመጣሁት። ያሳድጋል። ለህልሞቼ ከላይ ልድረስ ቆይ ጠንክሬ ልስራ የኛ ጊዜ አይደለም እንዴ ለምን ብዬ ልፍራ ስንፍናውን ለማሸነፍ ለህልሙ ሲነሳ የተፈተፈረ መጣ በረከቱ በዛ ያዘው 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 በለው 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 ያዘው 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 በለው 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 ናና በላው አመለጠ በላው አመለጠ በላው አመለጠ ነይ ነይ ሰዓቱ ደረሰ ሰዓቱ ደረሰ ሰዓቱ ደረሰ። እኔ ልጅ እያለሁ ማለት ነው የመጀመሪያ እናቴ ብር የሰጠችኝ ነገር ስሰራ ቤት ውስጥ ምንድነው ጨርቅ ቆራርጬ ለአሻንጉሊቴ ቀሚስ ሰራውላት። ኦኬ። ከዛ ጎበዝ ምናምን ብላ ትዝ ይለኛል የሆነ 2 ሳንቲም 2 ብር ምናምን ሰጠችኝ ማለት ነው። ምን እንዳልኩት አላውቅም። 2 ብር አንተ ምንድን ነበር የሰራኸው? እኔ የሰራሁት ምንድን ነው? አይ ቲንክ እንትን ምናምን ወድ ነበር ላይክ ሙዚቃ መስማት፣ ከዛ ደግሞ መጮ መስፈን ምናምን የቀለም ቆርቆሮ ገልብጬ ይሄ አሃ ጃዝ ለመስራት ምናምን መሞከር። ድራም ምናምን ታረጋለህ? አዎ። ሀውዬስ? እኛ አሻንጉሊት ላይ ልብስ በመስፋት ነው የምታወቀው። አዎ እና ደግሞ የእናቴን ሻርፖች እየወሰድኩኝ ራሴ ላይ ልብስ ሙሉ ልብስ አደርጋቸዋለሁ ብትኖቹን እና ፋሽን ሾው አሳያለሁ። በልጅነቴ እንደዛ ነበር የማደርገው እና ጭቃ ማብካት ወድ ነበር በጣም። የቤት እቃዎችን በጭቃ ነበር የምሰራው። ምን አይነት ነገር ነው የምትሰሪው? በጭቃ ማለት የሆነ ተጫውተሽ ምናምን ከዛ ፍርስ የሚል ነገር አይደለም ወይስ አዎ ይቆይልሻል? አይ የሚፈርስማ ነው የሚፈርስ። ግን ብዙ ነገር ነው ቤት ውስጥ የሚያስፈልገኝን በሙሉ በጭቃ እሰራለሁ። እሺ የቀረኝን ደግሞ የቀረ ጨርቅ ቆራርጬ በሱ ነው ማሟለሁ። እና እንደዛ ነው ልጅነት ያሳለፍኩት። ለአሻንጉሊት ወይስ ለራስሽ ብቻ? ለሁለታችንም። ለእኔ ብትን ጨርቁን ነው ልብስ የማደርገው። ለምሳሌ ስካርፉን ወስጄ ላይክ ቶፕ አደርገዋለሁ ወይ ቀሚስ አደርገዋለሁ። ለአሻንጉሊቷ ደግሞ ያለ የማይፈለግ ጨርቅ ቆራርጬ የተለያየ ዲዛይን ሰራላታለሁ። የት አካባቢ ነበር የተወለድሽው? የተወለድኩት ወለጋ ጊምቢ ነው። ጊምቢ አዎ የእናቴ ሀገር ነው በነገራችን ላይ። ኦኬ አልኖርኩበትም። እውነት? በ9 ወር አካባቢ ለአያቴ የተሰጠው። እሺ 5 ዓመት ወሊሶ አደግኩኝ። ከዛ በኋላ እንግዲህ ረጅም እድሜውን ያሳለፍኩት ወደ ደብረ ዘይት አካባቢ ነው። ደብረ ዘይት ደግሞ አሁን ምኖርበት አካባቢ ነው። ስለዚህ ጎረቤት ነን፣ ዘመድ ነን፣ ተዛምደናል። በቃ ሙሉ ቃል እንደውም ብትሄድ ጥሩ ነው። ተጫወቱ ነው ችግር እሺ። ተመሳሰለ በጣም ብዙ በጣም ነገራችን። ገርሞኛል። ብዙ ጊዜ ከአባቴ ሀገር ነው ብዙ ሰው ያጋጥመኛል። ከእናቴ ሀገር እሷ ስትል ነው ሰው አገኘው ምናምን ስትል አውቃለሁ። ግን እኔ ደግሞ አገኘው ማለት አጋጠመኝ። እንደውም ለእኔ የሚጠጋ ሰው ለምን እኔ ደብረ ዘይት እጠጋለሁ አሁን ያለሁበት። ሞር ደብረ ዘይት ብል ይሻለኛል። 16 ዓመት እዛ ስለኖርን። 16 ዓመት። አዎ ከዛ በኋላ ደብረ ዘይት አልኖርሽም? ከዛ ከዩኒቨርሲቲ እንደወጣው 1 ዓመት ቆየውና ወደ አዲስ አበባ ሙቭ አደረግን። ደብረ ዘይት እንደዛ። ሁሌ ወንደር ማድረገው እኔ አክቹዋሊ አዲስ አበባ ነው ያደጉት፣ ግን ደብረ ዘይት ለመዝናናት ነበር የምንሄደው። ስንዝናና በቃ ሁሌ አባቴን ማስቸገረው ምንድን ነው መመለስ አልፈልግም ወደ አዲስ አበባ እያልኩ አለቅሳለሁ። እዛ የሆነ ጓደኛ ነበረው እና በቃ ባህር አልኩኝ። ባህር አይቶ ህፃን እያለሁ ባህር ነው የሚመስለኝ። አዎ። እና እንትኑ ሀይቆቹ ጋር ምናምን ሄደን በቃ ስንጫወት ያለው በጣም ስለምወደው ስለነበረ አዲስ አበባ ስንመለስ በጣም ነበር የምናደደው። ባህር ስትይ ምን ትዝ አለኝ እሺ መሰለሽ? እንትን ልጅ እያለሽ እንዳልሽው ትንንሽ ነገሮች ራሱ ባህር ነው ይመስሉትና ህልም ያለው የሆነ ጊዜ ጨለለቃ የሚባለው ሳይደርቅ በፊት ወክ እያደረግን ከዛ ወንድሜን በጣም ስለምወደው አንድ ላይ አላደግንም በልጅነታችን። የአያቴ ጋር እሱ ማምጋ ነበር ያደገውና ከዛ አንድ ላይ ካመጡን በኋላ በጣም ነው የምወደው እሱን እና በህልሜ ምን ያለው ሻርክ እዛ ሀይቅ ውስጥ ባህር ውስጥ በለው ሻርክ ሲጎትተው አስቢ። ኢማጂን ሻርኩ ወጥቶ ነው እግሩን ጎትቶ ያስገባውና ቀን ቀን ላይ ምን እንላለን እንዲህ ጭፍና አይናችንን እያደረግን
ቻናል ቀይሪ እንባባል ህልም እንደ ፊልም ማለት ነው። ከዛ ሁሌ ለእናቴ ልነግራት ስል ዞር በይ እሷ ለእኔ ጥሩ ነገር አታይም ይላልና የዛን ቀን ተጨነኩኝ፣ እንዴት ብዬ ህልሙን ልናገር? ከዛ ማማ አስቀመጠችና ንገሪኝ ችግር የለውም ስለምትወድ እኮ ነው ብላ አግባብታን ተቀመጥን። ከዛ ጨለለቃ እየሄድን አልኩኝ ይለኛል እንደ ማስፈራራት ማለት ነው። ሻርክ አልኩት አለኝ። ከዛ ሻርክ ወጥቶ እግርን ጎትቶ ይዞ ገባ አልኩት። ይኸውልሽ አስበላችኝ ብሎ አለቀሰ ማለት ነው። እናቴ አረ አለህ እኮ አልሞትክም፣ ቆይ ቀጥይ እሺ ከዛስ አለ። ከዛ በቃ ይዞት ሄደ። በቃ አለቀሰ፣ ሞትኩ አለ። ከዛ እና አለኝ በቃ አድርገሽ አትቀይሪም አለኝ። እምቢ አለኝ። ይኸው ለእኔ ሲሆን እምቢ ይላታል አለ። እና ሰው ሻርክ የሚያክል ነገር ባህር ዳር ሲሄድ ሻንጃ ይዞ ነው የሚሄደው። ሳንጃ ይዘሽ አትሄጂም አለኝ። ከዛ አላሰብኩም። ይኸው ስለምጠላኝ ነው አለ። ሞትኩ አለ። ቀኑን ሙሉ አበደ፣ አለቀሰ። ከዛ በኋላ ሁለተኛ ስለ እኔ ህልም እንዳታይ አለኝ። ወይኔ ከዛ በኋላ አይቼ አላውቅም። ይሄ ሁሉ ግን ሻርክ ግን የለም ወንዝ ውስጥ ኧረ እንግዲህ የለም አዞ ራሱ ያለ አይመስለኝም። የለም፣ ደብረ ምንም ዘይት የለም፣ ምንም አዞ የለም። ምንም የለም። ህልም አይ ቲንክ ስትይ እንደውም ህልም ኖርማሊ ሰው ተኝቶ የሚያየው ህልም አለ፣ ግን ልጅ ሆነንም ደግሞ እናልማለን አይደል? ልጅ ሆነሽ ምን ነበረ የምታለሚው መሆን የምትፈልጊያቸው ነገሮች ምናምን? ያስቃል። እንዳልኩ እንትን ወዳለው ምንድነው ፋሽን ነገር፣ ይሄ አርት ነገር ወዳለው ከልጅነቴ ጀምሮ እና የመጀመሪያ ጊዜ የንግድ ባንክ ዘበኛ አየሁ እና ሱፍ ነው የለበሰው ጽድት ብሎ እና ከዛ አየውና እናቴን እንዲህ መሆን ነው ፈልገው ያልኩና ዘበኛ መሆን እና የባንክ ቤት ዘበኛ ለምን ከሁሉም ሙያ እሱ ብቻ ዘንጦ አይተሽ ነው ወይስ አጋጣሚ ነው? ጽድት ብሎ ነው ያየኋቸው የባንክ ቤት ሰራተኞች አለባበሳቸው ምናምን ፕሮቶኮል ነበረው እና አየሁ በጣም ደስ አለኝ። በቃ እኔ በቃ ይሄንን መሆን ነው የምፈልገው አልኩኝ። እናቴ ስቃ እንግዲህ አሳለፈች። የኔ ህልሞች ብዙ ናቸው፣ ይቀያየሩ ነበር በልጅነቴ። ምን ነበሩ? ሩጫ ወድ ነበር፣ መሮጥ እፈልግ ነበር፣ አትሌት ሆናለሁ እላለሁ። ኦሎምፒክ እንደ አብዛኛው ህዝብ ያነሳሳሽ ነበር? አዎ እሺ። እሱን እላለሁ። ሌላ ሞዴል መሆን ፈልግ ነበር። ጠቅላይ ሚኒስትር የሆነ ጊዜ ላይ መሆን ፈልግ ነበር። በምን አጋጣሚ ነው እርሱን መሆን የፈለግሽው? ክላስ ውስጥ ብዙ ጊዜ ተማሪዎችን ይዤ መብቴ ነው ማለት ወድ ከዛ አንድ አስተማሪ ነይ ሚስ ዴሞክራሲ ሲላይ እዛ ጠቅላይ ሚኒስትር መሆን አለብኝ ብዬ ተነሳ። ከዛ እንግዲህ እሱም ተረሳ ማለት ነው። ብዙ ህልሞች አሉ በልጅነት። ፕራክቲስ ያደረግሽውስ በልጅነት አንዳንድ ነገሮች እንለማመድ። አሁን ቅድም እንዳልኩሽ ዘፈን ሰው ይወድና ቅርብ ስለሆነ ብቻውን መጮህ መብቱ ነው፣ ማንም አይከለክለውም። ማፈሩም የለም መፍራቱም ላይኖር ይችላል ብዙ ጊዜ። በጣም ፕራክቲስ ያደረግሽው ነገር ምንድን ነው? ላይ ልጅ ሆነሽ ይህን በተደጋጋሚ ያደረገው ነበር የምትይው? ስዕል እስቲል አሁንም እስካሁን ድረስ የማደርገው ነገር ስዕል ነው። ስዕልና ልብስ ፋሽን ላይ በጣም ወድ ነበር። እሱን ነው ልጅ እስካሁን ድረስ የመጣሁት። እኔ ደግሞ ቢገርምሽ ስዕል ማለት ነው መኪናው ራሱ አይሳካልኝም። ልጅ ሆነን ልልስን ይኸው ኤርትራው በቃ እሱ ጎጆ ቤቷ ገጣጥሞ መሳል ነው እንጂ የምር እኔ በጣም ማደንቀው ክሬት የሚያደርጉ ሰዎች፣ በተለይ በእጃቸው የሆነ ነገር የሚሰሩ ሰዎች ከጭንቅላት ደግሞ አውርደ መስራት በጣም ከባድ ነው። ያሚን ስከች ማድረግ ራሱ እኔ አስባለሁ እኮ አንዳንድ ሀሳብ አሁን ይመጣልኛል፣ ግን እንደው ብስለው አይመጣውም። በቃ አይምሮ ላይ ያለውንና ኢቭን ከልጅነትሽ ጀምሮ ይዘሽ መምጣትሽ የሚለው ራሱ እንዴት ያ ሀሳብ የልጅነት ሀሳብ ነው ምናምን ብለሽ ተውሽው? የእናት አባትሽ ግፊት ነበረ ያንን ነገር እንድታዳብሪው? አዎ በጣም ይወዱታል የምሰራውን ነገር በሙሉ እና ከልጅነት ጀምሮ ሲያበረታቱኝ ነው እንጂ ምንም እንዴት ነው ይሄን አድርጊ ያን አድርጊ ብለው ሲጫኑኝ እኔ ብለውኝም አያውቁም። በቃ ይህን ነገር ፈልጋለሁ ሲል ያንን ነገር እንዳደርግ ወይ ከለር ሊሆን ይችላል፣ ወይ ጨርቅ ሊሆን ይችላል፣ ወይ ትምህርት ቤቱንም ማስገባት ሊሆን ይችላል፣ ያበረታቱኛል እንጂ ብዙም እንዲህ ቤተሰብ ጫና አልነበረብኝም። ሁሌ ሰፖርት ያደርጉኛል። ኢቨን ዩኒቨርሲቲ ራሱ ጆይን ሳደርግ አርት ጆይን ማድረግ መስሏቸው ነበር። እኔ ጥፍ አልኩና ወደ ቢዝነሱ ገባው እንጂ ያን ያክል ለቤተሰብ ድጋፍ። ጥፍ ብለሽ ምንድን ነው የገባሽው ዩኒቨርሲቲ? ቢዝነስ ገባሽ? ዋው! ወደፊት ቢዝነስ ይኖረኛል፣ ለዛ ለሱ ደግሞ የቢዝነስ እውቀት ያስፈልገኛል። እንዴ እሱን ታውቂ ነበር? ምን ወደፊት ቢዝነስ እንደሚኖረኝ በየትኛው እድሜ ላይ ነው የምታውቂው? አውቃለሁ። ከ7ኛ ክፍል ጀምሮ አውቃለሁ። የምትሆኚውን ታውቂዋለሽ? መሆኑን ብቻ ሳይሆን የምፈርመውን ፊርማ ሁላ አውቃለሁ። የምፈርመውን ፊርማ ማለት ቼኩ ላይ ማለት ነው? ዋው! ገንዘቡንስ? ገንዘቡንም ገንዘብ ታውቂዋለሽ? ልክ አላውቅም፣ ግን ዝም ብዬ ጽፍ ነበር ቁጥሮችን። ትለማመጃለሽ? አዎ በትሪሊየን ምናምን ነበር የምትሰራው? አዎ ዝም ብሎ ቁጥሩን ማብዛት። አሃ። አዎ ቢዝነስ ምን አጠናሽ? አካውንቲንግ ፋይናንስ ነው ያጠናሁት አዲስ አበባ ዩኒቨርሲቲ።
እንግዲህ አርት ውስጤ ስላለ ቢዝነስ ደግሞ እውቀቱ የለኝም። ለምሳሌ ብዙ ጊዜ ፌል የምታደርገው አንዳንዴ የእውቀት ጋፕ ሰዎችን ሊድ የምታደርግበት የእውቀት ጋፕ ከሌለ ብዙ ነገሮች ሚስ ታደርጋለህ እና ያ ሊኖረኝ ይገባል አልኩና እንግዲህ ጥሩ ውጤት ስታመጣ አርት ከምገባ ፋይናንሱን ላጥና ያኛውን ደግሞ እቀጥላለሁ ብዬ ጥሩ ነበር። ውጤት ነበር ያመጣሽው? አዎ ጥሩ ውጤት ኦኬ። ነበር ያመጣሁት። ከዛ እዚህ ደረሰኝ ተመድቤ ስገባ አካውንቲንግ ኤንድ ፋይናንስ መረጥኩ። እዛው እንግዲህ ደረሰኝ ቀጥታ ማለት ነው። ግን የሚገርመው እሺ 7ኛ ክፍል ላይ ቢዝነስ እኔ ምን እንደሚኖረኝ ነው ማስበው። የሚቀጥለው አመት አዲስ ጫማ እንደሚኖረኝ ነበር ማስበው። በዛ ለዛ ነው ቢዝነስ የሌለኝ ታዲያሳ። እና እሺ አሰብሽ፣ ግን አሁንም እንዳልኩሽ እንዳልሽኝ አባትና እናትሽ በጣም ሰፖርት ያደርጉሻል በምትሰሪው ስራ። ግን 7ኛ ክፍል ሆነሽ ቢዝነስ እንደሚኖርሽ አስበሽ ከዛ የሆነ ሰዓት ላይ ደግሞ ነው አይደለ? ኦኬ ከቢዝነሴ ደግሞ አሁን እኔ ያለኝ ታለንት ነው ምነካው ነገር ክሬቲቭ ማድረገው ነገር ነው ሶ ኖሌጅ ያስፈልገኛል ብለሽ የወሰንሽበት 7ኛ ክፍል ላይ ነው ወይስ እድሜሽ ገፋ ሲል ነው? የዛኔም አውቀዋለሁ ማለት እንዴት ነው ቤተሰብ ሲያሳድግሽ ሼፕ የሚያደርግበት መንገድ አለ። አሁን የኔ ዳድ ሂዝ አ ሊደር፣ የኔ ማሚ ሺዝ አ ሊደር በቃ እና ማይንድሽ ውስጥ የሚቀርጹት ነገር ከዛ ተደማምሮ ደግሞ የዛን ሰዓት ዲሽ የመጣበት ሰዓት ነው ፊልም የምታየው ነገር ሼፕ ያደርግሻል። እና ከልጅነት ጀምሮ የምትወስኛቸው ነገር እኔ ሶሻል እገባለሁ አልኩኝ። ተማሪ ሁሉ አስተማሪ እጅ ሲያስወጣ እኔ ሶሻል ለምገባ ብቻዬን ነበር የማወጣው። አውቀዋለሁ የሚሄድበትን መንገድ ከዛ ከ7ኛ ክፍል ጀምሮ አውቀዋለሁ። ግን ኤግዛክትሊ ይሄኛው ቢዝነስ አሁን ያለሁበት ሳይሆን ይሄ ፋሽን ኢንዱስትሪ የሚለውን በጣም ዲፕሊ የምገባበት ነበር የሚመስለኝ እዛኔ ቤተሰብ ማለት በዛ ነው። መጠን ሲረዱሽ ላይክ ምንድን ነበር የሚሰሩት? የተሻለ ትምህርት ነበራቸው? ምን አይነት የቤተሰብ ባክግራውንድ ነበረ ያለሽ? የመንግስት ሰራተኞች ነበሩ የዛኔ ሁለቱም። የሆነ ሰዓት ላይ እናቴ ኤንጂኦ መስራት ጀመረች። አባቴ ግን የመንግስት ሰራተኛ ነው። ስቲል የመንግስት ቢሮ ይሰራል። ግን የዛን ሰዓት እንዴት ነው ከልጅነት ጀምሮ እነሱም ቪዥነር ናቸው። ይሄ ኖርማል እንደውም እንዴት ነው ሰፈር ራሱ እንድንወጣ አይፈቀድልንም። በቃ የሆነ ስታንዳርድ አውጥተውልክ የምትኖረው አይነት ኑሮ የለም። ያውቁታል እኛ መድረስ ያለብንን በዛው ልክ ሲያወሩንም ምንም ሲሉ እንደ ልጅ አይደለም የሚያወሩት። በቃ ትልልቅ ነገሮች ድሪም እንድናደርግ አድርገው ነው ያሳደጉን። ሶ ከወለጋ ጊምቢ በልጅነቴ ነው ወደ ደብረ ዘይት የመጣሁት ብለሽኛል። ወደ ወሊሶ 9 ወር ወሊሶ መጀመሪያ ወሊሶ። አያቴ ኦኬ፣ ጋር እሺ፣ አያቴ ጋር ነው ያደግኩት። ኦኬ። ከዛ ከአያቴ ደግሞ ወደ ደብረ ዘይት ከፋሚሊ ጋር ከእንደገና ጆይን አደረግኩኝ። መልሰሽ ማለት ነው። አዎ ሶ አንዳንድ ጊዜ ወለጋ ጊምቢ ላይ ሆነሽ የሆነ የልጅነት ይሄ ያን ያህል ስታስቢያቸው በትክክል የማታስታውሻቸው ግን ልጅ ሆነሽ የምትፈልጋቸው ነገሮች ይኖራሉ። ከዛ ደግሞ ከተማ መቀየር አለ አይደል? ደብረ ዘይት መምጣት፣ ከዛ እንዳልሹ ደግሞ እስከ ዩኒቨርሲቲ እስክትገቢ ድረስ ለይተሽዋል ኦልሞስት 7ኛ ክፍል። ሶ አንዳንድ ጊዜ የሆነ ቦታ ሄጄ ህልሜን አሳካዋለሁ ብለን የምናስበው ነገር አለ አይደል? ላይክ ግዴታ ከተማ መቀየር ሊኖርብን ይገባል ወይም ደግሞ እዚሁም ሆኖ ይሄንን ነገር ማድረግ እችላለሁ ብለን እናምናለን ብዙ ጊዜ። ሶ ህልምሽ የሆነ ቦታ በመቀያየር ውስጥ ሊቀየር እንደሚችል ታስቢ ነበር ወይስ እርግጥ ብለሽ የምትፈልጊውን ነገር ታቂ ነበር? የምፈልገውን አውቃለሁ፣ ግን ትንሽ ከተማ ውስጥ መቅረት አልፈልግም ነበር። ትንሽ ከተማ ውስጥ አዎ ምክንያቱም ለምንድን ነው እሱ? ኮምፈርተብል ትሆናለህ ትንሽ ከተማ ውስጥ። ለምሳሌ አንድ አስፓልት ካለ ስትሄድ ስትወጣ ታውቃለህ። በቃ የሆነ ሩቲን ይሆናል ነገር እና በኮምፈርት ውስጥ ምን ይመጣል ተመቻችተክ በዛ ስታንዳርድ ራስን ሴት ታደርጋለክ። ማለት ይሄ ነገር በቂ ነው። ጎረቤትን ስታይ በቃ በቂ ነው፣ ኖራለሁ፣ ቤት አለኝ፣ ምግብ አለኝ። ያንን ነገር ስለማልፈልገው ትልቅ ከተማ መፈለጌን የማውቀው ወደ ሃይ ስኩል ውስጥ እያለሁ አዲስ አበባ መግባት በጣም ነበር የምፈልገው። አዲስ አበባ ትልቅ እንደሆነች አውቃለሁ፣ የተሻሉ ሰዎች እንዳሉ አውቃለሁ። አንዳንዴ ሰው ጋር እዚህ ስትቀመጥ ለመጠየቅ ስትሄድ ታያለህ አዲስ አበባ በጣም የሚገራርሙ ነገሮች ናቸው ይዛን ይለኛል። እና በዛ ልክ አሰፋዋለሁ። እኔ አዲስ አበባ ገባለሁ፣ በቃ ትልልቅ ነገሮችን መስራት ፈልጋለሁ እል ነበር ከልጅነቴ ጀምሮ ነው። ከተማ መቀያየር አዎ አፌክት ያደርጋል የሰው ልጅ። አንድ ትንሽ ከተማ ውስጥ ሆነክ ሰክሰስፉል ነኝ ማለት እና ትልቅ ከተማ ውስጥ ገብተህ ደግሞ ሰክሰስፉል ከሆኑ ሰዎች ጋር ራስን ስታወዳድር ሰክሰስ የተለያየ ጣዕም አለው። አንደኛው እንደውም ማስበው በጣም አሪፍ ፖይንት ነው። አክቹዋሊ ብዙ ጊዜ ማስበው ኢቭን አይደለም ትንሽ ከተማና ተለቅ ያለ ከተማ መሆን ኢቭን ትልቅ ከተማ ውስጥ ራሱ ሆነሽ እኔ ሁሌ እንደምለው ዳር ዳሩን ያደግኩት እና ትንሽዬ ወጣ ብለሽ ማደግና መሀል ከተማ ላይ
መኖር ማደግ ራሱ በጣም የተለየ አይነት አክሰስ ነው የሚኖርሽ፣ ሪሶርስ ነው የሚኖርሽ፣ ለተለያየ አይነት ነገር ኤክስፖዠር አለሽ። ሶ እነዛን ኤክስፖዠሮች እየቀነስሽ ነው የምትመጪው ብዬ ነው ማስበው ከሴንተሩ እንትን ሲል። ሶ አንቺ ያ ሁሉ አይሚን ከትንሽ ከተማ እያልሽ ነው፣ ትንሽ ከተማ ላይ የሆነ አይነት ልምምድ ይመጣና ሩቲኒክ ይሆናል። ሶ ከዛ ባሻገር አንቺ እንድታስቢ ከአክሰሱ ከሪሶርሱ ማለት አልፈሽ እንድታስቢ የሆነ ኢንስፓየር ያደረገሽ ሰው ቲቪ የሆነ ስለምናይ ስላልሽ ሜቢ ያየሽው ሰው ነበረ ኦኬ ለካ ይሄን ነገር ቢዝነስ ማድረግ እችላለሁ ብሎ ኢንስፓየር ያደረገሽ ነገር? ወደ ቢዝነሱ እንምጣ። ልጅ እያለሽ እኮ እንደዛ እስክትወስኝ አትሊስት እሺ በቲቪ አየሽ እንኳን ብል ቢካዝ ትንሽ ከተማ የሆነ አይነት ሪስትሪክሽን አለው ስላልሽ ሶ ከዛ ሪስትሪክሽኑ ቢዮንድ ማሰብ እንድትቺ በልጅነትሽ ነው። በጣም ትንሽ ነሽ፣ 7ኛ ክፍል ማለት እሱ ገርሞኝ ነው። አዎ እንትን ዲሽ ላይ ታስታውሻለሽ? ኤምቢሲ 2 ምናምን እሺ ኤምቢሲ 4 ላይ ፕሮጀክት ራኑ የሚል ፕሮግራም አለ። የስ ዋው በቃ እሱን ሳይ በቃ እንዴት ነው ሌላ ዓለም ላይ ያለው ነው ይመስለኝና ያንን በቃ እንዴት ነው እንደዚህ ትልቅ ኢንዱስትሪ እንደሆነ ፊል አደርጋለሁ። ፋሽን ኢንዱስትሪ ዛን ሰዓት አሁን ኦልሞስት የሆም አይተምስ ላይ በሆነም እንኳን ፋሽን ኢንዱስትሪውን በዛ ልክ በቃ ትልቅ መሆን አለበት። ከዛ 10ኛ ክፍል እንደውም ምን አደረግኩኝ ማትሪክ ተፈትነን እንደጨረስን ፋሽን ካላስተማራችን ብዬ እዚህ አዲስ አበባ እየላኩኝ 22 ድረስ ኔክስት ፋሽን ተምሬያለሁ። የ3 ወር አጭሩን ኮርስ ማለት ነውና አዎ ዲሽ ላይ የማያቸው ነገሮች ትልቅ ነገሮችን ድሪም እንዳደርግ ኢቨን ላንጉጅ ስኪልሽ እንድታሻሺ ምናምን ይረዱሻል። ወተን አይደለም አይፈቀድልንም ከቤት መውጣት፣ ግን አንዳንዴ ቲቪ ራሱ የሆነ ዓለም ሌላ ዓለም ኢማጂኔሽንሽን እንዴት ነው እንድታሰፊ ያደርጋል። በዛ ነው። ግን ለሁሉም ህልም ነው ወይስ ለተወሰኑ ህልሞች? አሁን ለምሳሌ አንዳንድ ህልሞች ከተማ መኖር ይፈልጋሉ፣ አንዳንድ ስራዎችም። ግን ሁሉም ሰው አንድ አይነት ህልም አይኖረውም። ገብሻል? የገበሬ ልጅ ሆኖ ለምሳሌ የአባቱን እርሻ ማስፋፋት የሚፈልግ ሰው ከተማውን የተለያዩ ነገሮች ለማድረግ ለምሳሌ ዕቃ ለመግዛት ሊመጣበት ይችላል፣ ሊሸጥበት ሊመጣ ይችላል። ምናልባት ህልሙም ሊሆን ይችላል። ግን አንዳንድ ህልሞች ግዴታ ትልቅ ከተማ ይፈልጋሉ ወይ? ገብሻላ? አንዳንድ ህልሞች ሁሉም ህልም ላይ አይደለም። አይ ነው ይገባኛል። አሁን አንቺ ከፋሽን ጋር የተያያዘ ነገር ስለነበረ እዛ ከተማ ላይ ህልምሽ የሆነ ሲታጠር ይገባኛል መውጣት መፈለግሽን። ግን ደግሞ ከእድል አንጻር ብናወራው ነው የምነግርሽ። ከእድል አንጻር ብናወራው ሁልጊዜ ትንንሽ ከተሞች ላይ የነገሮች ቅርበትም አለ በዛው ልክ አይደል? አሁን ከተማ ውስጥ የሆነ ለምሳሌ ከአመጋገብ ሊሆን ይችላል፣ ቤት ከመከራየት ሊሆን ይችላል። የሆነ አፎርደብል የሆነ ቢዝነስ ለመጀመር አሁን ላይ አዲስ አበባ ላይ ስታስቢውና የሆነች ክፍለ ሀገር ላይ ይሄንን ስራ በጀመረው ብለሽ ብታስቢ እዛም የተወሰነ ማደግ አለ ብዬ አምናለሁ። ለምን የተወሰኑ ቢዝነሶቻቸውን አሁን ብዙ ጊዜ ካየሽ በሬስቶራንቶችም በቢዝነስም ይሄን ቢዝነስ የጀመርኩት አዳማ ነው፣ ይሄን ቢዝነስ የጀመርኩት ደብረ ዘይት ላይ ነው ምናምን ብለው ከዛ አድገው ደግሞ ወደዚህ ይመጣሉ። ሶ ተቀራራቢ ነው ብዬ ነው የማምነው አይደል? ላይክ የዛሬ አንቺ የዛሬ 10-15 ዓመት ደብረ ዘይት የነበረችበት ሳይዝ አለ፣ አዲስ አበባ የነበረችበት ብዙ አይነት አቅሞች አሉ ልንለካቸው የምንችለው። ሶ ለሁሉም ህልም ግዴታ ከተማ መምጣት ያስፈልጋል ብለሽ ታምኛለሽ? መምጣትና ኢንስፓየርድ መሆንና እዚሁ ደግሞ መቅረት የተለያየ ነገር ነው። እነዛ ሰዎች እርግጠኛ ነኝ ኢንስፓይሬሽኑን የሚወስዱት ከአዲስ አበባ ሊሆን ይችላል። ለምሳሌ ላስፋፋ ብሎ ሲያስብ ምናልባት የአዲስ አበባ ፉድ ቼንን አይቶት ሬስቶራንቶችን ላይ ይችላል፣ ትልልቅ ሱፐር ማርኬቶችን አይቶ ሊሆን ይችላል። ይሄ ቢዝነስ በቃ አዲስ አበባ ላይ ይሄ ስለሆነ እኔ ደግሞ ሀገሬ ገብቼ በዚህ ልክ ማምረት አለብኝ የሚለውን አትሊስት ኢንስፓይሬሽን ወስደህ ትሄዳለህ። አዲስ አበባ ብቻ እኮ አይደለም ትልልቅ የውጭ ሀገሮች ራሱ ስንሄድ እኮ ልንኖርበት አይደለም፣ ግን አይተን ይዘነው የምንመጣው ነገር ብዙ አለና አትሊስት ሰው ልጅ ራሱን በአንድ ከተማ ላይ ባይገድብ ነው የኔ አባባል። በተለይ ስሞል ከተማ ውስጥ ሆነህ ራስን እዛችሁ ሳይሆን ኮምፔር ማድረግ ያለብህ ስሞል ከተማ ውስጥ ሆኜ ቢግ ኢንፍሉዌንስ ፈጥሬ ሌሎችንስ እንዴት ነው ትልቅ ህልም እንዲኖራቸው ማደርገው? አንተ እኮ ያንን ሬስቶራንት ምናልባት ከፍተህ ከዛ ደግሞ አይቶ የሆነ ከገጠር ደግሞ የባሰ የመጣ ይህን ሬስቶራንት እንዲህ አይነት ሬስቶራንት ሳድግ ይኖረኛል ብሎ ደግሞ የሚነሳሳ ሊኖር ይችላል። እና አይዲያዎችን ሳትገደብ እኔም ከገጠር ላገኝ እችላለሁ፣ ከከተሞች ከትልልቆች ላገኝ እችላለሁ፣ ኖርማል ደግሞ ከቤቴ ማግኘት እችላለሁ። እና ትልቅ ከተማ ሰው ይምጣ የምለው ኢንስፓይሬሽን፣ ለሰው ልጅ ኢንስፓይሬሽን በጣም ምን ላይ ዓለማችን ደረሰች የሚለውን ነገር ማየት አለበት። እሺ ደስ የሚለው እኔ ህልሙን በጣም ቶሎ ለየሰው በጣም ነው ደስ የሚለኝ። እኔ እስካሁን ያገኘሁት ስለማይመስለኝ ነው። ማለት የምወዳቸውን ነገሮች እየሰራው ሊሆን ይችላል አሁን ግን ደግሞ በቃ በትክክል ይሄ ተፈጥሬለታለሁ የምለውን ነገር
ማግኘት አለ አይደለ በቃ እርክት የምትይበት ነገር እሱ ላይ ኢሹ አለን። ሶ መስራት የምትፈልጊውን አውቀሻል፣ አካውንቲንግ ተማርሽ። ሶ አካውንቲንግ ቢዝነስ ነው ግን ስቲል አላወቅኩትም። ቂጣው ተሰጥቶኝ የቱ ጋር መግመጥ እንደመጀመር እንደማለት ነው። አይ ነው ቢያንስ አንድ የሆነ እንትኑን ታውቂዋለሽ፣ ቢዝነስ ኤሪያውን ታውቂዋለሽ። በቃ እንደሚኖረኝ ቢዝነስ ነው፣ ከዛ የትኛው እንደሆነ አታውቂም። አላውቅም። ሶ አካውንቲንግ ተማርሽ፣ ከዛስ አካውንቲንግ ተማርኩኝ። እንግዲህ ስጨርስ በሃይ ዴስቲኔሽን የተመረኩት ማለት ጥሩ ነው ውጤቴ። ከዛ የግል ዩኒቨርሲቲዎች ደብረ ዘይት ተመለስኩኝ። የሚገርመው እኔ ዩኒቨርሲቲ ስጨርስ ጠፋብኝ ምን መሆን እንደምፈልግ። ለካ ማርክ ነበር ሳሳድድ የነበረው እና ዩኒቨርሲቲ ውስጥ እያለሁ ስዬ አላቅም። የአርት ነገሮች በቃ ጠፋብኝ እና ራሴን ማግኘት የምችልበትን ስራ ነው የፈለግኩት እንጂ ላይክ ቋሚ ሰራተኛ መሆን አልፈለግኩም። ከዛ የግል ዩኒቨርሲቲዎች አፕላይ ያደረኩኝ። ከዛ ጠሩኝ። እዛ እየሰራው እያለ ነው እንግዲህ ለካ የተጠራውበት ፐርፐዝ ይሄ አይደለም ብዬ በቃ ማለት ወደ ታች ከእንደገና የምትወርደው እንትን የለም ስፒሪት ስሜት ሻ በቃ ውድቅ የምትልበት ከዛን ሰዓት ጊዜ ጀምሮ ነው እንግዲህ እንዴት ነው እሳቱ የሚባለው የጀመረኝ። እንግዲህ እሱ በጣም ከባድ ጊዜ ነበር። አስተማርኩኝ 1 አመት። ከ1 አመት በኋላ ሙሉ ፋሚሊ ወደዚህ ሙቭ አደረገ። አዲስ አበባ ከገባ በኋላ ይሄ ብሩን ማሳደድ አልፈለግኩም። የዛን ሰዓት እንደውም ጥሩ ነው እንደ አዲስ ተመራቂ 9,000 ብር ነበር የሚከፈለኝ። 2 ቦታ ነው የማስተምረው። እንዳልኩሽ ትንሽ ከተማ ነው። ሌክዠሪውን ማጣጣም ትችያለሽ። በዛ ብር ደግሞ ብዙ ነገር ማድረግ ይቻላል። ግን ሳቲስፋክሽን አጣው ማስተማር ስራው ጋር ማለት ነው። እና ምንድነው ላይክ የተፈጠርኩበት አላማ ብዬ መጠየቅ የጀመርኩት ስራ ትቼ ቤት የተቀመጥኩ ጊዜ ነው ማለት ነው። ስራ በምን አጋጣሚ ተውሽ? በፍላጎት ነው የተውኩት። በፍላጎቴ ትቼ ቤት እንግዲህ ከቤተሰብ ጋር ከእንደገና ገባው ማለት ነው። 2 አመት ያለ ስራ ነው የተቀመጥኩት። ስራ ፈት ሆንኩ ማለት ነው። ከዛ የሰራሁትን ብር በሙሉ አጥፍቼ ጨረስኩኝ። ከእንደገና ቤተሰብ ጋር እየሄድኩኝ ጠዋት ጠዋት ከእንቅልፋቸው ሳይነሱ ነው ብር የምጠይቀው። ሄጄ ብር ስጡኝ እላለሁ። የትራንስፖርት ጠፋብኝ። በቃ ምን መሆን እንደምፈልግ ምንም ወዴት አጣሁ። ለመሄድ ነው ብር የምጠይቀው? እንትን ትምህርት ቤት አስገቡኝ አልኩኝ የሆነ ሰዓት ላይ። ከእንደገና ላይክ ረጅም 1 አመቱን ፋሽን ዲዛይን መማር አለብኝ። ያ መስሎኝ ነበር ህልሜ። ትምህርት ቤትም እያለሁ ደስተኛ አይደለሁም። ይህንን እየተማርሽ እየተማርኩ ነው። የምትፈልጊውን አዎ ጥሩ ነገር ነው የምሰራው፣ ግን ደስተኛ አይደለሁም። ስቲል አሁንም ሰርቼ ለራሴ ነው የምበላው አላጣሁም፣ ምተኛበት አላጣሁም እና ግን ደስታ የለም። አሁንም የተፈጠርኩበትን ነገር እየኖርኩ እንዳልሆን ስለሚገባኝ ከዛ መጽሐፎች መግዛት ጀመርኩኝ። ሁሉንም አይነት ነው መጽሐፍ ማንበብ የጀመርኩት። ላይክ እስከ ስራ እስክጀምር ድረስ ኦልሞስት ወደ 200 ምናምን የሚጠጋ መጽሐፍ ቁጭ ብዬ አነበብኩኝ። እንዲህ ምን ያህል ዋው ጊዜ ቁጭ ብትይ ዋው ቁጭ ብትይ? በቃ በ2 ቀን በምናምን ጨርሳለሁ። ከዛ ሄጄ እማ ይሄ መጽሐፍ ቀየረኝ እላታለሁ። አንቺ ሁሉም መጽሐፍ ቀይሮሽ ምንድን ነው የሚሻልሽ አለችኝ መጨረሻ ላይ እና 2 አመቱን ከዛ ሳልነግራቸው ክላሱንም ተውኩት። ይሄ ፋሽን ዲዛይኑን እና በቃ አወዝ ሎስት። ከዛ ፀጉሬንም ተቆረጥኩኝ የሆነ ሰዓት ላይ። ደግሞ በጣም ነው የሚያምሩ ፀጉሮች። ኢማጅን በቃ አንዳንዴ ምንም ሞራል የማይኖራችሁ ለመነሳትም በቃ ሁሉ ነገር ጭልም የሚል ምን አይነት ሰው ነበርሽ ግን? አሁን ቅድምም እንደው ዘለልኩት የምለው ነገር ልጅ ሆነሽ ሰዎች መቼም ጓደኛ ይኖሯላ። እንደዚህ አይነት ሞመንታችን ላይ ምንድን ነበር የምታደርጊው? ላይ ጓደኞች አልነበሩሽም? ወንድሜ ነው ጓደኛዬ። ሌላ ማንም ሰው የለም? የወንድሜ ጓደኞች በአብዛኛው ከእሱ ጋር ነው እግር ኳስ መጫወት ምናምን፣ ብረት መግፋት። ታላቅ ነሽ እንጂ ታላቅ ወይስ እሱ እሱ ነው ታላቅ? ታላቅ። እንትን አይፈቀድልንም ከቤት መውጣት እና ትምህርት ቤት የምታገኘው ጓደኛ የተወሰነ ጊዜ ነው። ብዙ ጊዜ የማሳልፈው ከወንድሜ ጋር ነው። ቴኳንዶ መግባት ቢፈልግ አብሬ ተከትዬ ነው የምገባው። ኳስ መጫወት ቢፈልግ እኔ ነኝ የምጫወተው። ሽጉጥም የምጫወተው አብረን እኔ ነኝ እና ሶ ከእሱ ጋር ያለሽ ቅርበት ኢንፍሉዌንስ አያደርግሽም ነበር ወይ? ያደርገኛል፣ በጥሩ መንገድ አድርጎኛል። አሁን ኦኬ። ላለሁበት ደረጃ በጣም ጠቅሞኛል። ያኔስ አጠገብሽ አልነበረም? አሁን ቤተሰብ ጋር ጠዋት ጠዋት መጥቼ እለምናቸዋለሁ ስትይ ብቻሽን ተከራይተሽ ነበር ያኔ ኧረ የምትኖሪው አይደለም ወይስ አይደለም፣ እነሱ ጋር ነበር እነሱ የምትኖሪው? ጋር ነው የምኖሩ። አለኝ መኝታ የራሴ። እነሱ ጋርም እየኖርሽ አዎ። ፋይናንሽሊ ምንም የተቸገርሽበት ነገር የለም? የለም፣ ከእነሱ እየጠየቅሽ እየኖርሽ ነበር? እበላለሁ፣ ጠጣለሁ። አዎ። ግን ዩኖወት ከአንቺ በታች ይኸው ገሌ ልጅ እንዲሆና አየሻት አይደለ ከአንቺ በታች ሆና እንደው እንዲህ አይነት እዚህ ኤርላይንስ ተቀጥራ ምናምን ትባያለሽ። እና እኔ መቀጠሩ አይደለም የጠፋኝ፣ የፈለግኩበት መቀጠር እችል፣ ግን መቀጠሩ ብሩ ሳይሆን ምንድን ነኝ የሚለው ጥያቄ ነው እኔ እዛ ቤት ውስጥ እንድቀመጥ ያደረገኝ። እና እንዴት ነው አንዳንዴ ማም ራሱ እንትን ታጸልይልኛለች
ወይ ምናልባት ልጄ ላይ መንፈስ የሆነ ነገር ገብቶ ይሆን? በቃ አዎ አገልጋይ ምናምን ትጠራለች፣ ታጸልያለች። በቃ ተጨነቀች እሷም። ምክንያቱም እንዴት ትልቅ ቦታ ላይ ይደርሳል የተባለ ሰው ቤት ውስጥ ቁጭ ብሎ ስታይ ተጨነቀች ለሷም እና ዳድ ግን በቃ እንዴት ነው ታውቂዋለሽ፣ አባቶች ባይናገሩም ግን ውስጣቸው በተቻለ መጠን እንዴት ነው ሰፖርቲቭ ለመሆን ቤተሰብ ሞክሯል። ወንድሜም እንግዲህ የዛን ሰዓት እሱም ኢንጂነሪንግ ጨርሶ እኩል ነው የጨረስነው። በሚገርም ሁኔታ የተወሰነ ሰራ፣ ታመመ፣ አንድ ላይ ገባን ማለት ነው ቤት ውስጥ። ሁለታችሁም እኩል ነው የተቀመጣችሁት? 1 አመት ከኔ የተሻለ እሱ ሰርቷል። አዎ ግን እኩል ተቀመጥን ማለት ይቻላል። ግን እንዴት ኮሚኒኬት አታረጊውም ነበር? ለምሳሌ ሰዎች ሊገለጹ የሚችሉ ነገሮች ናቸው። አይኑ በጣም ከባድ ነው እንዳልኩሽ ነው፣ እረዳለሁ። ራስን ፈልጎ ማግኘት የሚያስደስትሽን ነገር ግን አት ሴም ታይም አይኖ እዛ ሄጄ ተቀብዬ የመመጣው ደሞዝ ስሜት እየሰጠኝ አይደለም፣ ገንዘቤ የኢሹ አይደለም፣ ራሴን ፍለጋ ላይ ነኝ ስትያቸው ሶ የቤተሰብም ጭንቀት ይቀላል። ሶ ምን ነበር የምታረጊው? ይሄን የሚፈጠርብሽን ጭንቀት በምን ነበር ልታቃይ የምትሞክሪ? ወይም እነሱ ያልተረዱበት ምክንያት ምንድን ነው? እነሱ ለመረዳት ሞክሯል። እኔ ግን የማቃልበት እንዳልኩ አነባለሁ፣ ከዛ ቪዥዋላይዝ አደርጋለሁ። የ10 አመት እቅድ ጽፋለሁ፣ የፌክ ቼክ ፈርማለሁ። ስቲል ማለት ነው ስቲል ሶ ዩ ኖ ቢዝነስሽ እንደሚመጣ የሆነ ከዛ ቀን እነሱን ብር ተቀብዬ ፕሮቶኮል ያለው ልብስ እገዛለሁ ጀነራል ማናጀር ስለምሆን ብዬ ዋው እና ራሴን ማለት እንትን አላልኩትም። የት እንደምደርስ አውቀዋለሁ። እዚህ ጋር ማድረግ ያለብኝ በቃ ራሴን ጊዜ ሰጥቼ ማዳመጥና ሌላ ኮምፔር የሚያደርገኝን ነገር ማስወገድ ነው ያለብኝ እና በቃ በእነሱ ብር ፋ እላለሁ። እንግዲህ ልብስ እገዛለሁ፣ ሱፍ ምናምን አስተካክዬ አስቀምጫለሁ። ግን ጠቅሞኛል ባይ ዘ ዌይ የራሴን ብር እንዳላወጣት። ግን ኮምፔሪሽን ኮምፔር እንዳልደረጋልሽ ከጓደኞችሽ ጋር ቤተሰብ ነው ወይስ ሶሳይቲ ነው ወይስ አንቺ ራስሽ ነበረ እያወዳደርሽ የሚከፋሽ? ቤት ለእንግድነት የሚመጡ ሰዎች አሉ፣ በጣም ሀይ አቺቭ ያደረጉ ሰዎች እና አድቫይስ ለመጠየቅም የኔ ዳድ ጋ ይመጣሉ። ምን እና እነሱ ምን እንዴት ነክ ልጆችክ ምን እየሰሩ ነው ይላሉ። እንግዲህ ይኸው አሉ ምናምን ምናምን በቃ በርቱ ምናምን ይልና አደባግን ዋጋ ያደርግሻል። የሆነ ዩዝለስ እንደሆንሽ ነገር የለም። አንቺ እኮ ዩዝለስ ሆነሽ አይደለም እዛ ቤት ውስጥ የተቀመጥሽ፣ ወይ ደግሞ የእውቀት ማነስ ምናምን አይደለም እዛ ጋ ያስቀመጠሽ። ብር ማሳደድ ስላልፈለግሽ ላይክ እኔ የተፈጠርኩበት ነገር ምንድን ነው ብሎ ነው እንጂ ያስቀመጠሽ ቤት ውስጥ ተቸግረሽ አይደለም። እና መጀመሪያ ላይ ያሳዝነኝ ነበር፣ ግን በኋላ ላይ ፑሽ ፋክተር ነው የሆነኝ። እኔ እንዲህ ፊል ካደረግኩኝ ከኔ በታች ደግሞ ምንም ሆፕ የሌላቸው ኮኔክሽን የሌላቸው ቤተሰብ የሌላቸው ጫና ያለባቸው ሰዎችን እንዴት ነው መርዳት ያለብኝ የሚለውን እንዴት ነው ሞራል እንዲሆነኝና ቢዝነስ ውስጥም ከገባ በኋላ ብዙ ነገር ሲገጥመኝ ጊቫፕ ላላረግበት የቻልኩት እንትን ሞቲቬሽን ይሄ ነው። እዛ ቤት ውስጥ የገጠሙኝ 2 አመት ውስጥ የገጠሙኝ ነገሮች እንድጠነክር አድርገውኛል። ጭራሽ ሰው አይረቺ ልጅ ምናምን ሲል አንቺ ጥንካሬ ሆነልሽ ማለት ነው። በጣም ምን አሉ አባትና እናትሽ? አይ ሚን ለእኔ ኢትስ ቬሪ ሰርፕራይዚንግ ቢካዝ እንደውም በዛ ምክንያት ሁሌ ሙሉ ቃል የሚያነሳው ፖይንት አለ ሰው የሚሸሸግበት ነገር ይፈልግና የሆነ ነገር ውስጥ ይገባል ምናምን። እንደውም ከወንድሞችሽ ጓደኞች ጋር ወንድሞችሽ ጋር ሆናችሁ በቃ የሌለ ላይፍ ውስጥ መግባት ትችላላችሁ። ሶ ያንን እንድታረጊ ያላረገሽ አላማሽ ስቲል ከአንቺ ጋር ስለነበር ነው። አውቀዋለሁ የሆነ ቦታ ላይ መጀመር እንዳለብኝ አውቀዋለሁ። ብቻዬን መብላት እንደሌለብኝ አውቀዋለሁ። በጣም ነው የሚያስጠላኝ ማለት ከእንቅልፌ ስነሳ ለራሴ እንደምበላና እንደምጠጣ ሳስበው ብዙም እንትን አይለኝም፣ ሞቲቬት አያደርገኝም። ግን ብዙ ሰዎችን ይዤ እንደምንቀሳቀስ የብዙ ሰዎች ኃላፊነት የብዙ ሰው ፋሚሊ ላይፍ ዲፔንድ እንደሚያደርግብኝ ሳስብ በጣም እበረታታለሁ። እና በዚህ አጋጣሚ ያልነገርኩህ እንትን ስኮላርሺፕ አገኘው 2 አመቱ ላይ ፔድ ስኮላርሺፕ ነው ያገኘሁት ካናዳ ማስተርሴን እንድማርና ከዛ ቤተሰብ ጉትጉት አደረገኝ። ከሀገር መውጣት አለብሽ በቃ ይሄን አፕላይ ታረጊ ነበር ወይስ? አላደርግም። የኔ ማምነች እንግዲህ በዚህም በዛም ብላ ስኮላርሺፕ እንዳገኝ ያደረገችው ማለት ነው። ከዛ መጨረሻ ሰዓት ላይ ተደወለልኝ። ኮሮና ሰዓት ነው አይደል? ኦልሞስት እያለቀ ነው ኮሮና። ደግሞ ኮሮና ሲመጣም ደስ ብሎኝ ነበር። ባይ ዘ ዌይ ሁሉም ሰው ቤት ስለሚቀመጥ አሁን ሪዝን የለውም ሁሉም ሰው ተመሳሰልን። እኔ ቤት እንደምቀመጥ ፊል አላደርግም ሁሉም ሰው ስላለ። ከዛ ተደወለልኝ የሆነ ማላውቀው ቁጥር። እንዴ ስልክሽ ምን ሆነሽ ነው ያጠፋሽው? ምናምን ማነው ሰው እና አሁን በአስቸኳይ ትፈልጊያለሽ የካናዳው ፕሮሰስ እሷ ነች የምትልከው ፓስፖርቱ ምን ቆይ አልኩና ሄድኩኝ ማለት ነው። ከዛ
ይሄ ስኮላርሺፑ የሚሰጠኝ ሰው ማን እንደሆነ አላቅ፣ ምን እንደሆነ አላቅ። ሄድኩና ቢሮ እና ለመሄድ ተዘጋጀሽ አለኝ። ከዛ እቺን አጋጣሚ ልጠቀም እኔ መሄድ አልፈልግም አልኩት። ደነገጠ። እንዴት አለኝ። እኔ የእውቀት ችግር የለብኝም፣ እዛም ሄጄ ሰርቼ ለራሴ መሆን አልፈልግም። እዚህ ሀገር ውስጥ ግን ኦፖርቹኒቲ ቢመቻችልኝ አልኩት። ይሄን ያልኩት። ከዛ ላይ ደነገጠና እውነትሽን ነው ውጭ ሀገር መሄድ አትፈልጊም አለኝ። እኔ ውጭ ሀገር የሚሄድ ህልም ኖሮኝ አያውቅም፣ እዚህ ሀገሬ ነው መስራት የምፈልገው አልኩት። ምንድን ነው መስራት የምትፈልጊ አለኝ። እንዳልኩሽ ጋርመንት እና ፋሽን ውስጥ ስላለ የእሱን አይዲያ ነገርኩት። ይሄን ያክል ሰው ባሰለጥን፣ ይሄን ያክል ኤምፕሎይ ባደርግ፣ እንዲህ ባመርት ምናምን ብዬ ነገርኩት ማለት ነው። እና ወሰንሽ አለኝ። ወሰንኩኝ። ታዲያ ምን ችግር አለው አይዲያሽን አምጪልኝ አለኝ። በሳምንት ውስጥ እቺን አግኝቼ ነው 2 አመት ተዘጋጅቼበታለሁ፣ ጽፋለሁ ብያለሁ። ሄጄ ሰጠሁት ማለት ነው። ከዛ ስራ መጀመር ትችያለሽ አለኝ። ላይክ አስቢ፣ ባወራው በሳምንት ውስጥ እንዲህ የሰውን አይዲያ የሚቀበል ሰው። ወይ ቢሮ ነው ግለሰብ ነው ማን ነው ግለሰብ ይህንን ነው። እድል የሚያመቻቸው? ግለሰብ ነው። ግለሰብ። ግለሰብ ኦኬ፣ ነው። እሺ። ላይክ የኛ ፋሚሊ ጋር ጥሩ ሪሌሽንሺፕ አላቸው እና እንዴት ነው ልጆቹ መጥፎ ቦታ መቅረት የለባቸው መርዳት አለብኝ ብሎ የሚያስብ አንዳንድ ጥሩ ሰው። ከዛ ቤት አልነገርኩም፣ ጸጥ ብዬ ስራዬን ጀመርኩ ማለት ነው። ንግድ ፍቃድ አወጣው ምናምን፣ ፒኤልሲ ነው። በቃ ሁሉን ነገር ጨራረስኩና ጠዋት እየሮጥኩ እወጣለሁ። የት እንደሚሄድም አልናገርም። ስመለስም ሽልክ ብዬ እገባለሁ ማለት ነው ቤት። በቃ እንዴት ነው እነሱም መጠየቅ አንዳንዴ የምትሳቀቂው ነገር የለም፣ ዝም ብለዋል። እና ከዛ ደወለ የሆነ ሰዓት ላይ አሁን ያልኩት ይሄ ስፖንሰር ያደረገው ስራውን እንድጀምር ያደረገው ውጭ ሀገር ሄደሽ ታውቂያለሽ አለኝ። አላቅም አልኩት። ፓስፖርት አለሽ አለኝ። አዎ አለኝ አልኩት። በይ እንግዲህ አሁን ውጭ ልትሄጂ ነው አለና ውጭ አይተሽ መምጣት አለብሽ አለኝ። ተአምር ነው የሆነብኝ። ከዛ ፓስፖርትሽን ላኪ አለኝ። እኔ ፓስፖርት ያወጣሁት ግቢ ላይ ሲደብረኝ የሆነ ቀን ፓስፖርት ለምን አላወጣም ብዬ ነው የቀበሌ መታወቂያ ይዤ ያወጣሁት። ሁሌ እንደ መታወቂያ ባንክ ቡክ መክፈቻ ነው እንጂ ተጠቅሜው አላቅም። ከዛ ላኩኝ ስካን አድርጌ። ከዛ ትኬት ተቆረጠ። አሁን ቤት ምን ብዬ ልናገር? ስራ ጀምሬያለሁ ነው። ከየትኛው ፕሮሰስ እንደምጀምርላቸው ግራ ገባኝ። ኦልሞስት ቢሮ ምናምን ተከራይቼ ምናምን አሟልቼ ጨርሻለሁ። ከዛ የሆነ ማታ ላይ አስታውሳለሁ ቁጭ ብለዋል። እማ ውጭ ልሄድ ነው አለች። ደነገጠች። ምንድን ነው የምታወሪው እማ? እንዲህ ስራ ጀምሬያለሁ። ረጅም ፕሮሰስ አወራው ጨረስኩና ለዳድ ተነገረው። ማመን ነው ያቃታቸው። ከዛ እንግዲህ በነገርኳቸው በሁለተኛው ቀን ምናምን ሄድኩኝ መጣሁ። የሚገርመው ኮምፕሊትሊ ነው እንትን የተቀየረው፣ ኢማጂኔሽን የተቀየረው። መጀመሪያ ዱባይ ነበር የሄድኩት። ተገረምኩ። በቃ ሰው በዚህ ልክ መፍጠር ይችላል። ሱቆች ውስጥ ገብቼ የማያቸው ሃንድ ክራፍቶች አሉ። ኢቨን ሰው ሻንጣ በልብስ ይሞላል አይደል? እኔ እንዳለ ሰብስቤ የመጣሁት ይሄ ጠረጴዛ ላይ የሚቀመጥ ምንጣፍ ምናምን እንዳለ ይሄ አገር ውስጥ መሰራት የሚችሉ ነገሮችን በሙሉ ይዤ መጣሁ ማለት ነው። ከዛ እሱን ይዤ መጣሁ። ሁለተኛ ላይ ደግሞ በስንተኛው ጊዜ ነው ከእንደገና ሌላ ኢንስፓይሬሽን ያስፈልግሻል ብሎ ኬንያ ተላኩኝ ማለት ነው። ኬንያ ሄጄ ስመጣ ተአምር ነው የሆነብኝ። ሰው እንዲህ መስራት ይችላል አልኩኝ። ይሄንን ሀገር ውስጥ ባመጣው እንዴት ነው በቃ የሰው ላይፍ መቀየር የሚችለው? በቃ እኔ ራሱ ኤግዚስት ባላረግ ይሄንን አሰልጠኛቸው የሰው ልጅ ላይፍ መቀየር ይችላል ብዬ እንግዲህ ሳምፕሉ መጣ። ከዛ ባለሙያ ኬት ላምጣ? ባለሙያን ኬት ላምጣ? ቦርሳዎችን የሚሰራ ሰው፣ ምንጣፉን የሚሰራ፣ ስፌቱን የሚሰራ፣ በቃ ባለሙያ የሚባል አጣው። ከዛ ከእንደገና እዚህ ወደ ጋር ኋላ ባለሙያ ማጣትሽ ማለት ነው ብቻ ሳይሆን እኔ እየገረመኝ የነበረው ከዛ በጣም ዲፕረስድ ከሆነ ሲቹዌሽን እየወጣሽ ነው አይደል? ስራው አታውቂውም። ስራ ደግሞ ኔትወርክ ይፈልጋል። የሆነ ቦታ ሰርተሽ አይ እነዚህን ተመርኩዤ የሆነ ቦታ ጋር እሄዳለሁ ይህንን ነገር መሸጥ እችላለሁ የምትይበት የሆነ ኮንፊደንስ ያስፈልጋል። የሆነ ሰው እንደዚህ አይነት እድል ሲሰጥሽ ወይ ፓርትነርሺፕ ነው ወይ ብድር ነው ወይም ደግሞ የሆነ ይህንን ገንዘብ ሰርተሽ ተጠቀሚበት። ሶ በሶስቱም ኦፖርቹኒቲ ውስጥ ብሩን ቢሰጥሽም ባጣው ታያለሽ፣ አብረሽ ብትሰሪም ደግሞ ይህንን ሰው እንዳላከስረው ታያለሽ። እንዴት ወደ አንድ ነገር ዘሎ የመግባት ድፍረት አገኘሽ? ደፋር ነኝ። ቢዝነስ ላይ ችግር የለብኝም። ከስህተቴ እማራለሁ ነው የምለውና አልፈራም። ስራ ላይ አዲስ ነገር ከመጣ ይሄ ነገር መምጣት እስኪመጣ ድረስ ሺህ ጊዜ ሰው ቢሳሳትም እኔ ብሳሳትም ችግር የለብኝም። ድፍረት ያስፈልጋል ቢዝነስ ላይ ደፋርና ጭስ መውጫ በጣም እንጂ በተሰጠኝ ካፒታል ፈርኒቸር የቤት ኪራይ ያሟላውበት፣ ከዛ የተወሰነ ወር የሰራተኛ ትከፍላለ። ከዛ በኋላ ያለው እንግዲህ ስልጠና ሰለጠንኩኝ። ከዛ ብር አገኘው።
ይሄ አሁን ያልኩህን ክራፍት ማለት ነው። ከዛ በዛ ብር ተነሳው። ከዛ ሽያጭ አለ። ከእንደገና እሱን ደግሞ ፕሮፖዛል ሰርቼ ባንኮች ማስገባት በጣም ረጅም ፕሮሰስ አለው። ግን መጀመሪያ ላይ ድፍረቱ ነው የሚያስፈልገው። እቃው እንደሚፈለግ አወቅኩኝ ገና እንዳየሁት ፖቴንሻል ምን እንዳለ። ነበር መጀመሪያ ለመስራት የወሰንሽው ምርት? ሽመና ኦኬ ሽመና ከዛ ቦርሳ፣ ይሄ በቃጫ የሚሰሩ ቦርሳዎች እና ስፌት የተወሰነ ከሸክላ ጋር ሚክስ አድርጌ ነበር የጀመርኩት። ከዛ እንግዲህ ስፌትና ሸክላ የሚታረቁ ነገር ናቸው? ሞከርኩኝ። ጥሩ ይመጣል፣ ያምራል። እነሱ ሞከርኩ። በጣም ብዙ የሞከርነው ነገር አለ እዛ ውስጥ። ቀርከሃም አለ፣ ጆለሪ አለ፣ መዓት አይነት ክራፍቶች ሞከርን። ግን ያንን ሳደርግ እንደ የሆነ የተጨበጠ ነገር ይዤ ሳይሆን ራሴው ያንን ነገር ተጨባጭ እንዲሆን እያደረግኩ ነው የቀጠልኩትና እንግዲህ አሁን በጣም ብዙ ሰው አሰልጥነናል። እኔም ብኖር ባልኖር አሁን ምንም የሚቆጭ ነገር አይደለም። ብዙ ጊዜ ቢዝነስ ላይ ደፋር የሆኑ ሰዎች ቶሎ ቶሎ ይወስናሉ። ኦር ቶሎ ቶሎ ነው ላይፋቸው የሚቀየረው። አይ ነው ኢንቨስትመንቱን ስታገኝ እንደዛ እንደሆነ። ግን ለአንቺ ስንት ጊዜ ነው አሁን ንግድ ፍቃዱን እስክታወጪ በቃ ፕላኑን ሰርተሽ እስክትሰጪው ስራው እስኪጀመር ምን ያህል ጊዜ ነው? ይሄ ልክ ሰራተኞችን እስክትፈልጊ ድረስ ያለው ፖይንት ላይ ስንት ጊዜ ፈጀብሽ? ይሄ ድርጅቱ ስም ኖሮት አዎ። ኦልሞስት 1 አመት ፈጅቶብኛል። 1 አመት። ስሙ ማምጣት አለ። ስም አልሰጠሁትም ነበር የዛን ሰዓት። ከዛ የቢዝነስ ዳይሬክሽኑ አለ። የምትፈልጊው ምንድን ነው? ንግድ ፍቃድ ራሱ ስታወጪ ትጠየቂያለሽ። ስቲል እነዛ የወጡት እስካሁን የተሰራባቸው ናቸው። ሰራተኛ ማደራጀቱ ራሱ በጣም ጊዜ ይፈልጋል። አንድ ሰራተኛ ካገኘ አንዱ ደግሞ ስንቱን ያሰለጥንልኛል የምትይው 1 አመት ፈጅቶብኛል። ላይክ ቢዝነስ የሚመስል ነገር ለማስመሰል። ቢካዝ አይ ፊል ላይክ 2 አመት በጣም ፕሪፔር አድርገሻል አንቺ በባዶ ሜዳ ማለት ነው። ከዛ በኋላ 1 አመት እንደውም በጣም ትንሽ ነው ልልሽ እኮ ነው። ይሄን ሁሉ ለማድረግ በጣም ረጅም ፕሮሰስ ነው። ድርጅት መስርቼ በቃ መንቀሳቀስ እስክንጀምር 1 አመት ማለት ይመስለኛል። እኔ ቢዝነስ የከፈቱ ሰዎች ስሰማ ምናምን ረጅም አመት ነው የሚፈጀው ላይክ የምርም ፋንክሽን እንዲያደርግ ማለት ነው። አይደለም ሰራተኛ ቀጥሮ ድርጅቱን እስከ አቋቁመሽ እስክትጨርሺ ስም እስኪኖረው ማርኬት ላይ እስክትገቢ ያለው ረጅም አመታት ነው የሚሆነው። ዱ ዩ ቲንክ የአንቺ 2 አመት ቁጭ ብለሽ መጠንሰስሽ ልበለው በጣም ጠንስሻል። ቼክ ራሱ ፈርም ያለው ያ ኤግዛክትሊ። እና እሱን ያ 2 አመት የተዘጋጀሽበት ጊዜ ለአንቺ 1 አመት በጣም አጭር ነው ብዬ ስለማስብ ማለት ነው። ቢዝነስ በስነ ስርዓት ፋንክሽን እስኪያደርግ ለመጠበቅ ጠቅሞኛል ብለሽ ታስቢያለሽ? በጣም ጠቅሞኛል። ምንድነው 10 ጊዜ ለካ 1 ጊዜ ቁረጥ የሚባል ነገር አለ። ፋዘር ነው እንደዛ የሚለው። 10 ጊዜ ለካ 1 ጊዜ ቁረጥ ይላል። እና አንድን ነገር ደጋግመሽ ምን ይሆናል መሰለሽ ፓርት ኦፍ ይሆናል ያ ነገር እና ደጋግመሽ ያንን ነገር ውስጥሽ ቪዥዋላይዝ ታደርገዋለህ፣ ኢማጂኔሽን ትጨምርበታለህ። እንዴት ነው ምንድን መጽሐፍ ምን የሚለው መጽሐፍ ነበር ዘ ሴክሬት ይሁን ዘ ፓወር ኦፍ ቪዥን ወይ በማይልስ የተጻፈው ከሁለት አንዱ ላይ ኢማጂኔሽን ማለት ለምሳሌ አይንህን ትጨፍንና እስቲ ፍሪጅ ጋር ሂድና ፍሪጅ ውስጥ ውሃ አምጣልኝ ስትባል ኢማጂን አድርገው። ያንን ኢማጂን በምታደርግበት ልክ ያንተንም ላይፍ ኢማጂን አድርገው። ፊል አደርገዋለሁ በቃ ስራ ባይኖረኝም ሄጄ ወንበር ላይ ስቀመጥ፣ ሄጄ ስሰራ፣ ሄጄ ከሰው ጋር ቢዝነሶቼን ስጨርስ ያንን ነገር ውስጤ ያስገብቸዋለሁ እና የኔ ሪያሊቲ ያ ነው። ስራ ለመኖሩ ሳይሆን ያ ስራው የኔ ሪያሊቲ ነው ስራ ባይኖረኝም እና በዛ ልክ ነበር ራሴን የምመለከተው። እና ቼክ ሲመጣም እኮ ታዲያ መጀመሪያ ተሳሳትኩ እንጂ ያቺኑ ፊርማን ያስቀመጥኩት በቃ ጽድት አድርጌ እና ቪዥዋላይዝ ለማድረግ ጠቅሞኛል። ቁጭ ብዬ ራሴን አገኘሁበት፣ በቃ የምፈልገውን መስመር አገኘሁበት። ምን እንደሆንኩ ተረዳው። በቃ እንዴት ነው አንዳንዴ ቢዝነስ ላይ ሩድ ሰው ገጥሟቸው ያውቃል? በጣም እኔ ራሱ ብዙ ጊዜ ገጥሞኛል። እና ያ ሰው ዝም ብሎ በቃ ሰርቶ ያገኘ ነው ብዬ የማስበው። አተህ ግን ስታገኝ እና ደግሞ ከሰው ጋር ኮኔክት የሚያደርግ ስራ ስትሰራ ሀምብል ትሆናለህ። እኔ ሀምብል ሞር እንደሆነ ያደረገኝ ስራ አጥቼ ዘወይ ሰው ትሪት ሲያደርገኝ የነበረበት መንገድ ሌሎችም በዛ መንገድ ትሪት እንዳላደርግ ረድቶኛል። እና 2 አመቱ በጣም እጅግ በጣም ረድቶኛል። ከዚህ በኋላ በሚፈጠረው ነገር አገኘው አጣው፣ ራበኝ አራበኝ ምንም አፌክት አያደርገኝም እኔነቴን ማለት ነው። ምክንያቱም የሰው ማንነቴ በዛን ሰዓት ላይ ሼፕ ተደርጓል።
ቤተሰብ ሼፕ የሚያደርግበት መንገድ፣ ላይፍ ደግሞ በራሷ ሼፕ የምታደርግበት መንገድ አለና 2 አመት በደንብ ሼፕ አድርጎኛል። አይ ቲንክ ያንቺ እኮ ከቪዥዋላይዜሽን አልፎ ለምን ፕላኑን አምጪልኝ በሳምንት ሲለኝ ፕላኑ መጥቷል። ቢዝነስ ፕላኑ አይደል? ከየት መጣ ያ ሁሉ ቢዝነስ ፕላን? እሺ ቪዥዋላይዝ አረግሽው፣ ግን ቁጭ ብለሽ ምጽፊው ታነቢያለሽ መጽሐፍ? እኔ በምን ጊዜ ነው? አይ ነው ኧረ መቀመጥ ጊዜ አለ፣ ማአት ግን አለ። ጊዜማ አላት አለ እንዴ? ቢሆንም 2 አመት አሁን እሺ ማለት ምን ወጣት እሰራለሁ? ነሽ፣ ፊልም አታይም? ብዙ ጊዜ አየዋ ፊልም ሰለቸኝ። እም፣ ድሮ እኮ ስትከለከይ ነው አይደለ? ወንድሜ ሪሞት ይዛል፣ እኔ በር እያየው ምን አሁን ሲፈቀድልሽ ብዙም እንትን አያጓጓም ፊልም። ግቢም እያለሽ ታያለሽ በግቢ ዋይፋይ ምናምን በቃ እንትን ይላል። ግን አሁን እኔ እንደውም ኢሞሽናሊ ስትሮንግ መሆን በጣም የሚደንቀኝ ነገር ነው። ለምሳሌ ስራ ትተሽ ነው የመጣሽው። አንቺ አልሰራም ብለሽ ነው። የስራ እድል አይደለም የውጭ እድል መጥቶልሽ ስራ ነው የመረጥሽው። ሶ ኢሞሽናሊ ግን ቅድም ተመልሰሽ መተሽ ከወንድሜ ጋር ቤት ቁጭ አልን ብለሽ እየነገርሽኝ ነበር። ሶ በጣም ከባድ ጊዜ ነው። ቤተሰብ ላይክ ይጸለይላቸው ይጸለይላት እስከሚል ድረስ ያስጨንቃል። ሶ ያንን የጥንካሬ ላይክ ልጅነት ውስጥ ካላገኘሽው ያን ያህል የተፈተንሽበት ነገር አላየውም። ተመረቅሽ፣ ስራ ገባሽ፣ ቦታ ቀየራችሁ፣ ስራ ቀየርሽ። ያን ያህል አስጨናቂ ሁኔታ ውስጥ አልነበርሽም። በጣም በስሜት መጠንከር የቻልሽው እንዴት ነው? ከሰዎች በመማር ነው። እናቴን አያለሁ፣ አባቴን አያለሁ፣ ወንድሜን አያለሁ እና እነሱ የሚያሳዩኝ ከሬጅ ነው እኔንም ጠንካራ እንደሆነ ያደረገኝ። ብዙ ሪጀክሽን ይገጥማቸዋል፣ ከእነሱ እማራለሁ። ሰው ሃርሽሊ ትሪት ሲያደርጋቸው ከእነሱ እማራለሁ እና በዛ ልክ ነው ራሴን ለማጠንከር ዝግጁ የሆንኩት ከእነሱ በመማር ነው እንጂ ይሄን ያህል የከፋ ነገር እንኳን እኔ አልገጠመኝም። በልጅነቴም ፍሬ ሆኜ ነው ያደግኩት። እ እስከ አሁን እስካልኩት ስራ እስከማጣ ድረስ ምንም አይነት ችግር አልገጠመኝም። ግን የእነሱን ነገር ሳይ እና ደግሞ እንደሚያልፍ ስለማቅ ለምሳሌ በጣም የአባትና የእናቴን ታሪክ ደግሞ በደንብ ጠንቅቄ ስለማቅ እንደሚያልፍ ስለማቅ ያ ነገር እ እንዴት ነው በዛ ልክ ነው ራሴን ያዘጋጀሁት። ታሪካቸው ምንድን ነበር? የአባትና የእናትሽ እንደዛ ጠንካራ እንድትሆኝ ያደረገሽ? እ ከየትኛው ልጀምር? እንግዲህ እናቴ ሴክሬታሪ ነበረች የአባቴ። ከውትድርና ሲመጣ ቀጥታ እሱ አስተዳደር ነገር ሆኖ እሷ ደግሞ የእሱ ሴክሬታሪ ነበረች። ከዛ በፍቅር እንግዲህ ቀጠሉ ከስራው ባለፈ። ከዛ እንግዲህ ጥሩ ፖዚሽኖች ላይ ነበር። በፖለቲካ ላይ ስትሆኚ እንዴት ነው ከአንድ ወደ አንዱ ትሸጋገሪያለሽ። ከዛ ወንድሜም ተወለደ። እኔ ስወለድ ነው ወደ ወለጋ ሙቭ ያደረጉት ከእንደገና ማለት ነው። ከወሊሶ እሷ ወሊሶ ነበረች፣ ይዟት አምቦ፣ ከአምቦ ወደ ወለጋ ሙቭ አደረጉ። የዛኔ በፖለቲካ ግጭት ምክንያት እሱ ወደ እስር ቤት ይገባል። እንዳልኩሽ ማሚ በጣም ሺዝ በጣም ቆንጆ ነች፣ ብራይት ነች፣ ሰው ሁሉ የሚመኛት አይነት ነበረች እና 2 ልጅ ወልዳ እንግዲህ እሱ ሲታሰር ታውቂያለሽ፣ የፖለቲካ ነገር ከነበሩበት ቤት አስወጥተው የማይሆን ቦታ ከተቷት። ቋንቋውን አታውቅ፣ ባህሉን አታውቅ። እሱን ተከትላ ነው ሄደችው እና በጣም ብዙ መከራ ሲበዛባት እኔን ለአያቴ ሰጠችኝ። ከዛ ወንድ ልጅ እንግዲህ ከሷ አይለይም ነበር፣ ታላቄ ነው። እስር ቤት ለመጠየቅ እሱን ትመላለሳለች። አስቢው፣ ከዛም ያክል ፖዚሽን ላይ ዘጭ ብሎ እስር ቤት መግባት ከባድ ነበር ለሱም። ከዛ እንግዲህ በጊዜ ሂደት እሱም ይፈታል። ከዛ ተመልሰን ሁላችንም ምን ላይ ሆነን እሷ ላይ ሆነን ጫናው እናቴ ላይ ሆነ ማለት ነው። በአንድ ደሞዝ እኔን ታስተምራለች፣ ወንድሜን ታስተምራለች። አባቴን ከእንደገና ዩኒፎርም አስለብሳ እንግዲህ በውትድርና ነው እንጂ ትምህርቱን አልጨረሰም ነበር። ከ9ኛ ክፍል ጀምራ እሱን ትምህርት ቤት ታስገባ እና እንግዲህ እንዲህ አድርጋ ቤተሰቡን በዛ ጥንካሬ በሷ ደሞዝ በአበል ምናምን ነው እንግዲህ ትንሽ ነው። ከዛ እሱን ስታበቃ እሱ ጥሩ ደረጃ ላይ ሲደርስ እኛም ጥሩ ትምህርት ቤት ጥሩ ቤት ውስጥ መኖር ጀመርን። እሱ ደግሞ ተምሮ ሲጨርስ እሷ ትማራለች። ከዛ እንግዲህ እንደዛ እያለ ነው ፋሚሊያችን ያደገውና ማለት ብዙ የማይነገሩ ታሪኮች አሉ። መቼም ማረሰው አንድ ጊዜ ምን አለኝ ወደ ወለጋ እናቱ ጋር ተመልሶ የሚሰበሰብ ቡና ነበር መሰለኝ ካልተሳሳትኩኝ። እሱን ብር ለማግኘት የዛኔ ታውቃላችሁ ባንክ እንደዚህ ቀላል ሲስተም የለም እና አንድ ባለሀብት ነገር ነበር እዛ እኛ አቅራቢያ የምንኖርበት አቅራቢያ እና ሄዶ የትራንስፖርት ብር ይጠይቃል የኔ ዳድ። ከዛ ሰውየው እንዴት ነው የተቀመጠው አለ፣ እንዲህ ነው የተቀመጠው እና የጫማ ቁጥሩን ሁላ አይቼዋለሁ አለ እና አስቡት። ከዛ በፊት ስልጣን ላይ ያለ ረድቶታል ፋዘር
አሁን ግን ብር እንደሌለውና ምንም እንዳልሆነ ሲያቅ ጫማ ቁጥሩን እያሳየው የለኝም አለ። ብዙ ጊዜ የለም 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 አስባለና በጥበብ ዘበኛውን ከቀረበ በኋላ ፋዘር አገኘው ሰውየው ማለት ነው። 50 ብር ነው የጠየቀው የለኝም አለው። ያ ስቲል ድረስ እንዴት ነው እንትን ይላል እንደ ትልቅ ታሪክ አድርጎ ያወራልናልና ሰው በዛ ልክ ሲፈተን ስላየው እኛም ትምህርት ቤቶች ሽሮ ምናምን ይዘን ለመብላት ስንሄድ ተማሪዎች ይስቁ ነበርና ያ የተነሳንበትን አለመርሳት እንዲህ አይነት ችግሮች ሲመጡ ጥንካሬ ሆኖናል። የቤተሰባችንም በዚህ መንገድ ማደግ ጥንካሬ እንድናዳብር አድርጎናል። ማለት በቃ ሲጀምር ከልጅነትሽ ጀምሮ ሰፖርት ማድረጋቸው አይገርምም ብዬ አሰብኩኝ አሁን ስትነግሪኝ። ቢካዝ እርስ በርስ ይብቃቃሉ። እሱን ታስተምራለች፣ እናንተን ታስተምራለች፣ እሱ ደግሞ ያስተምራታል። ላይክ የሚሰራራና የሚተባበር ቤተሰብ ነው እና በጣም አይ ፊል ላይክ ሜቢ ዳትስ በጣም ክሩሻል የሆነ ፖይንት ነው። አብዛኞች ልጆች ኦር በእኔ ጀኔሬሽን ያሉ የፈለግነውን ለመማር ኦር የፈለግነውን ቁርጥ አድርገን ላለመወሰን የሆንበት ምክንያት ሜቢ ያ ይሆን ይችላል እንዴ አልኩኝ። የሚወስን የሚፈትን ነገሮችን ገና ከልጅነት አለማየት ሊሆን ይችላል ብዬ አስብኩ። ዩ ቲንክ ሶ ሙልቃል? አይ ኖ እንደ እይታችን ነው። አሁን የሆነ ልጅነታችን ውስጥ የሆነ ሰዓት በቃ ዝም ብሎ ብላይንድሊ ነው የምትኖሪው አይደል? በነገሮችን ግን እንዳልሽው ደግሞ መከራ የሚበዛበት ቤተሰብ ውስጥ የአባት መታሰር ቀላል ነገር አይደለም። እናት ጋር የሚፈጥረውን ጫና ታየዋለሽ። ፋይናንሻሊ፣ ኢሞሽናሊ ምናምን በጣም ብዙ ጋፕ ነው የሚፈጥረው። ሶ ግዴታ የምታስተዊበት ነገር ይፈጠራል። ሴት ስትሆኝ ደግሞ ለእናትሽ የበለጠ ትቀርቢያለሽ። ሶ ግን እኔ ሌላ በጣም የደነቀኝን ነገር ልንገርሽ። ቤተሰቦች መከራ ከማለፋቸው በላይ ብዙ ጊዜ ይመስለኛል እናትሽ ሄዳ ነው አሁን ይሄን ፋይናንስ ያደረገሽን ሰው ወይም ወደ ውጭ ሊልክሽ ያሰበውን ሰው አሳምና ይህንን ነገር እድል ያመጣችሁ። ተሳስቻለሁ? እንደዛ ነው የሰማሁት። እኔ ያለፉበትን አላቅም፣ ግን እሷ ነበረች እንትን የምትለው የምታነጋግርልኝ የነበረው። ሶ እዚህ ጋር አንቺ ኖ መሄድ አልፈልግም ታያለሽ። መሄድ ደግሞ ሁሌ ነው የምልሽ አመዩ ለብዙዎቻችን ይሹ ነው። ሰፍ ነው የምንለው እንኳን ያንን ሁሉ እድል አመቻችቶ እንትን የሚል ሶ እንዴት ተቀበሉሽ? እነሱ ጋር ራሱ ለምን ይሄንን እድል ተውሹ የሚል ጭቅጭቅ አልነበረም ወይ? በምን አይነት መግባባት አለፋችሁት? ቤተሰብ ነው ቤተሰባው እሱን ካንስል ስታረጊው ደነገጡ እና እንዴት ነው ቤት ውስጥ ብዙ ጊዜ አንዳንዴ እኔ ደፋር ነኝ እና ድርቅ ካለች ይባልና ተዋለሁ። እሷማ ድርቅ ካለች በቃ አድርጋ ወይ ከተሳሳትኩ ትመለስ አይነት ነገር የለም እንጂ የምቀጥልበት አልመሰላትም። ስፔሻሊ ምክንያቱም የሆነ ነገር እጀምራለሁ፣ አይ ይሄ ነገር ይቅርብኝ፣ ቆይ ይሄ ነገር ይቅርብኝ ስለምል በቃ እሷ ሞክራው ትመለስ እንጂ ሀዊ ድርቅ ካለች ድርቅ ነው ትላለች። እና አሁንም በቃ ተስፋ ብትቆርጥም ግን በቃ እስቲ አይታው ትመለስ አይነት ነገር መሰለኝ። የምቀጥልበትም አልመሰላትም እና ጉድ ትላለች። ባለፈው እንትን የቢሮ ምርቃት ስናደርግ በጣም በቃ ይሄን አንስታ ስትናገር ነበር እና ገርሞኛል አለች። አንድ ነገር እንዲህ ሙጭጭ አድርጌ ሲይዝ እና ድርቅ ካልኩ አንዳንዴ ሳይጫኑሽ ነው ያለፈው ማለት ነው። በብዙ አልተጫኑኝም ብዙ ተጫኑሽ። አይ አንቺ ልጅ ምናምን ተብሎ አለፍ። አይ ቲንክ መወሰንን ከልጅነትሽ ጀምሮ ነው ያሳዩሽ እና በተግባር እያሳዩሽ ከዛ በኋላ አንቺም ስትወስኝ ያየሁት። ቢካዝ 7ኛ ክፍል ለእኔ በጣም ማይንድ ብሎዊንግ ባይዘው 7ኛ ክፍል ላይ ራሴን ወደኋላ ሳስበው በእውነት በጣም ነው የሚያስቀው። እና ኤኒዌይስ ኢንቨስተርሽን ግን አታገናኘኝም። እኔ ራሱ ለእኛ ጥሩ ዘመድ በጣም ጥሩ ዘመድ ነው እና ገርሞኝ ነበረ። አንደኛ ያመነበት እምነት አይ ፊል ላይክ አንቺም ቁርጠኝነትሽን ማየቱ አንደኛው በጣም ትልቁ ፖይንት ነው ብዬ አስባለሁ። ግን ሌላው እምነት ነው ነው እና ያንን እምነት እንዴት በዛው በአጭር ጊዜ ቢዝነስ ፕላኑን እንዴት ነበር የጻፍሽው? ቅድም ጥያቄን አልመለስሽልኝም። እንዴት ጻፍሽው? መቼ ጻፍሽው? በአንድ ሳምንት ውስጥ አለቀልሽ ወይ? ኮንሳልት አረግሽ ወይ? አይ ምንም ኮንሰልት አላደረኩም። መጽሐፍ አነባለሁ አልኩሽ እና የሆነ መጽሐፍ መጨረሻው ላይ ፕላን አዘጋጁ የሚል አለ። የምናምን አመት ፕላን፣ የቢዝነስ ፕላናችሁን ስንት ሰው እንደምጠቅሙ ምናምን ይላል እና መጽሐፉን ራሱ ኬት እና እሱ ላይ ቁጭ ብዬ ሰርቼዋለሁ እስከ 20 ዓመት ማለት ነው። ኢቨን የምታገቡትን ሁላ እዛ ላይ ጻፉ ይላልና አግብታችሁ ስንት ልጅ እንደምትወልዱ ሁሉን ነገር አለ ዲቴይሉን ማለት ነው። እኔ ምንም በጣም ብዙ ታይም አለኝ እሱን ለመጻፍ ደግሞ ምን ቸገረኝ። በግራ በቀኝ ያቀያየርኩኝ በደንብ ነው የጻፍኩትና
ብዙም አልከበደኝም። ሲጠይቅሽ አውጥተሽ ሰጠሽው አውጥቼ ማለት ነው። የሰጠሁት በቃ አልኩሽ በደንብ 10 ጊዜ አስምሬበታለሁ እኮ አንዴ አዎ። ለመቁረጥ ብዙ ጊዜ የደጋገምኩት ነገር ስለሆነ አይከብደኝም። ከዛ እሺ አሁን ቢዝነስ ፕላን ሰጠሽ፣ እሱ ራሱ በጣም ተአምር ነው። እሺ ረጅም ሰዓት አለሽ፣ ግን እኔ አሁን ያንን ረጅም ሰዓት በጣም ብዙ እኔን ጠቅዬ ያልተጠቀምን ሰዎች አሉ ብዬ አስባለሁ። እኔም የሆነ ጊዜ ላይ ቁጭ ማለት ጊዜያቶች ነበሩኝ። ግን እንዳልኩሽ ሲሪየሶቹን ማን የለኝ ፊልሞቹን እኔው ካልሆንኩኝ እና እነሱን ነው ማስበው ነው። ይሄን ያህል በጣም መወሰን የሚለው ላይ ተመልሼ መሄድ ይመስለኛል። አንቺ መወሰነሽ ስለመጣሽ በሚለው ማለት ነው። ግን ስቲል ቢዝነስ ፕላኑን ከሰጠሹ በኋላ ምን አይነት ኮኔክሽን ነበር የነበራችሁ? በእያንዳንዱ ስቴፕ ላይ የእሱ ውሳኔዎች ነበሩ ወይስ ሶሊ በቃ ለአንቺ ነው ኢንትረስትድ ለእኔ ነው ያደረገው? አሳልፎ የሰጠው። ምንም ኢንቮልቭመንት የለውም። ስቲል እንዴት ነው ይለኛል። ደህና ነኝ፣ ስራ እንዴት ነው? ጥሩ ነው፣ በቃ አለቀ፣ በርቺ፣ አለቀ። እንዲህ ነው። ዋው እንድትመልሺም አይደለም ፖይንቱ፣ በቃ አይደለም ፖይንቱ እኔ እንድቀየርበት ነው። ይሄን ያህል ፖቴንሻል ይዘሽ እንዲህ መቀመጥ የለብሽም ነው እንጂ እሱ ፖይንት ምንም ከኔ የሚፈልገው ነገር የለም። እሺ አንዳንድ ደጋግ ሰዎች እንዳሉ አመንኩና በጣም ሂዝ ድሪመር ባይ ዘ ዌይ። ለዛ ነው እና እሱም እንዲህ አይነት መንገድ ነው የመጣው። ብዙ ጊዜ አይዲያዎቹ ሰው ክሬዚ ይመስሉታል፣ ግን ሂ ኖውስ ምን መሆን እንዳለበት ሂ ኖውስ። እሱ ምንድን ነው የሚሰራው? ማለት ድሪመር ስትይ የሆነ ነገር የራሱን ነገር የሚሰራ ሰው ነው፣ የራሱን ነው የሚሰራው፣ ቢዝነስ ያለው ሰው ነው። ቢዝነስ ፐርሰን ነው። ስለዚህ ቢዝነስ ያለው ሰው መፈለግ አለብን ሙሉ ቀን። አዎ ማለት ሀዊን ቢዝነስ እንጠጋጋ ይቻላል። እሺ ቢዝነስ ኖሮት ይሄ ዝም ብሎ ሀብታም የሆነ ሳይሆን በእንዲህ አይነት ውጣ ውረድ ውስጥ የመጣና እንዴት ነው አርቆ የሚያስብ የሰውን እንዴት ነው የውስጥ ነገር መረዳት የሚችል አይነት ሰው ማግኘት ያለብሽ ይመስለኛል እንጂ ዝም ብሎ ብር ያለው ይሄማ አያዋጣም። ኢምፖርት ኤክስፖርት ስትይ እሱ ያዋጣል። ላይክ ኮምፎርታብል የሚያደርግ ቢዝነስን የሚያውቅና ወጣ ያለ ቢዝነስ ደግሞ ሰርቶ ከስህተቱ ተምሮ ያንን ነገር አሻሽሎ የሚሰራ ሰው እንትን አለው፣ ልዩነት አለው። እንደዚህ አይነት ሰዎች ስናገኝ ግን ምናልባት እኔ ይሄ እድሉ ገጥሞኝ አያውቅም፣ ግን ምናልባት እንዳንቺ አይነት እድሉን የገጠማቸው ሰዎች ሁሉም ሰው ሰክሰስፉል ሆኗል ብለሽ ታስቢያለሽ? ዙሪያሽ ያያሻቸው ሰዎችስ አሉ? ልክ እንደዚህ አይነት ደጋግ የሆኑ ሰዎች ሲመጡ ኦፖርቹኒቲን ሲዝ ማድረግ አንቺ እንዴት ቻልሽበት? እንዳልኩሽ ቢዝነስ ላይ ሰክሰስፉል ለመሆን እኔ ብቻ በላተኛ ልሁን የምትይ ከሆነ ሰክሰስፉል አትሆኝም፣ ስራ ላይ ማለት ነው። ብዙ ነገር ፕሮቫይድ አድርገሽ ከዛ ብዙ ነገር አገኛለሁ ብለሽ ስትጀምሪና እኔ ብቻዬን ሰርቼ እለወጣለሁ ስትይ ራሱ እንዴት ነው አትራክት የምታደርጊው ነገር ይለያያል። አሁን ይሄ ሰውዬ በሰጠኝ ገንዘብ እኔ ብቻ ተጠቅሜ እንዲሰርቼ ብል እርግጠኛ ነኝ ፌል አደርጋለሁ። ግን ብዙዎችን ማሳተፍ ስለፈለኩኝ የብዙዎች እንዴት ነው መልካም ምኞት ራሱ ወደ ጥሩ ነገር ፑሽ ያደርግሻል። አድርጎኛልም እኔን ስላየሁት ነው። ምን ይመስል ነበር አንቺ ጋር ያለው ቢዝነስ ፕላንሽን ድራፍት አርገሹ ኤክስኪዩት ስታደርጊው ምንድን ነበር የሚመስለው ፕሮሰሱ? እሺ ይሄኛው ፓርት በጣም ወጣ ያለ ነበር። መጀመሪያ ያሰብኩት እኔ ላይክ ቢዝነስ ላደርግ ያሰብኩት ኤኒዋን ካን ቢካም ዲዛይነር ነበር ያልኩት። እኔ ፋብሪካውን ወይንም ደግሞ የምሰራበትን ቦታ ሙሉ ለሙሉ ሌሎች ዲዛይነሮች መጥተው አይዲያቸውን ብቻ ይነግሩናል። እኛ ደግሞ ወደ ላይፍ እናመጣላቸዋለን። ማሽን ሳያስፈልጋቸው፣ ቤት ሳያስፈልጋቸው፣ ኪራይ ይሄ ሰራተኛ ሳያስፈልግ እኛ ያንን ሁሉ አቅፈን ይዘን እንዴት ነው ዲዛይነር መሆን ይችላል። ግዴታ እኚህ ነገሮች ሊይዙት አይገባም ብዬ ነበር ፕሮፖዝ ያደረግኩለት እና ማሽነሪ ይሄን ያህል ያስፈልጋል፣ በዚህ ሰዓት ይሄን ያህል ያወጣሉ፣ ይሄን ያህል ማርኬቲንግ ኮስት አለብን። ያንዳንዱን ነገር ዲቴል ሰርቼ ነበር የወሰድኩት። ከዛ ወደ ስራ ስገባ እንግዲህ እግዚአብሔር ያለልኝ እሱ አይደለም። ሽፍት አደረግኩ እንዳልኩሽ ውጭ ሀገር ሄጄ ያየኋቸው ነገሮች ሀሳቤን አስቀየሩኝና ደግሞ ሳየው ይሄ ጋቨርንመንት ጋር የተያያዙ ነገሮች ታክሲንግ ሲስተሙ ምናምን ዲስአድቫንቴጅ አለሽ ይሄ ፋሽን ኢንዱስትሪው ላይ ስትገቢና ከዛ ነው ወደ ሃንዲክራፍት የገባሁትና ማቴሪያሉን በምፈልገው ጊዜ በምፈልገው ጥራት በምፈልገው ብዛት ሳልጨነቅ የማገኝበትን ኦፖርቹኒቲ ሳገኝ እንደ ሃንዲክራፍቱ ድሪፍት አደረግኩኝ። ቢዝነስ ትሪፑን እንድትወስጂ ተመካክራችሁ ነበረ? ኢንስፓይሬሽን ቢዝነስ ትሪፕ አልኩት፣ ያው ቢዝነስ አስበሽበት ስለመጣሽ ቢዝነስ ትሪፕ በው ያ መጀመሪያ
ፕላኑን ስትሰጪው ኦኬ ነው ሜቢ ምናልባት ሌላ ደግሞ አይነት ኢንስፓይሬሽን ሊኖረኝ ይችላል ብለሽ ነው ትራቭሉን ያሰብሽው? ለምንድን አይደለም ነበረ? እኔ ምንም አላሰብኩም። እኔ ስለ ትራቭል አስቤ አላውቅም። የሆነ ጊዜ እንደምሄድ አውቃለሁ። ለዛ ነው ፓስፖርት ያወጣሁት። አልሄድኩበትም ለረጅም ጊዜ። ግን እሱ ሲያይ ላይክ ድሪም እንዳለኝ አየ። ግን ሞር ደግሞ እንዴት ነው የውጭውን ነገር ባይ ምን ያህል ኢንስፓየርድ እንደመሆን ከእይታ ነው መሰለኝ የተረዳ። ለዛ ነው ቢዝነስ ትሪፑን ያዘጋጀው። ፋይናንሱን ከሰጠሽ በኋላ ውጭ ከመሄዱ ውጪ አንድ ስፔሲፊክ ነገር ይሄንን መስራት አለብኝ ብለሽ የወሰንሽበት ሞመንት ምንድን ነው? ይሄንን በቃ ልስራው የጀመርሽውን ፋሽንና ምናምን ዲዛይን አዎ ነበር ፕላን የሰጠሽው። አዎ ሶ ይሄን ትቼው ይሄንን ልጀምረው ብለሽ ስትይ ምን ነበር የወሰንሽው? ቦርሳ መስራት እና ሽመና ውጭ ሀገር አይቼ የመጣሁት ነገር ለምሳሌ በሽመና የሚሰሩ ቴብል ፕሌስመንቶችን፣ በቃጫ የሚሰሩ ቦርሳዎችን፣ በቃጫ የሚሰሩ ምንጣፎችን፣ በስፌት የሚሰሩ የተለያዩ ነገሮችን አይቼ እነሱን ነው ይዤ የመጣው ሻንጣ ሞልቼ እና በቃ ምንም እንትን አላልኩም፣ አላመነታውም። ያኛው ረጅም ፕሮሰስ ነው። ላይክ ፋሽን ኢንዱስትሪ ጋርመንት ውስጥ ስገባ በጣም ብዙ ከለር ላይ መጣል ይችላል፣ ቴክስቸሩ ላይ መጣል ይችላል። እነሱ ማቴሪያል ማአት ነገር ውስጥ እንደምገባ አውቀዋለሁ። በዛ ልክ ተዘጋጅቻለሁ። ግን ሳየው እንትን ይላል፣ ትንሽ ይከብዳል፣ እቺ አያዋጣም። ቀለል ትላለች። አዎ እቺ አሪፍ ነች፣ ብዙ ሰውም ታሳትፋለች። ሌላ ደግሞ እኔም ባልኖር ሰው ቤት ውስጥ ሆኖ ሰርቶ ሊያመጣልኝ ይችላል የሚለው ነገር ወዲያ ወደ አእምሮ የመጣ። ከዛ ወደዛ እንትን አላልኩም፣ አላመቻመችኩም። ወዲያው ነው ሽፍት ያደረግኩት። ሶ እሱን ወስነሽ መጣሽ። ሶ አስቀድሞ ኢንቨስት ያደረግሽበት ነገር ነበር አይደል? የተወሰኑ ነገሮች አዎ የተወሰኑ ነገሮች። ሶ እነሱን ሙሉ ቀየርሽ ማለት ነው ውሳኔሽ ላይ። እየብኝ ምንድን ነው ያደረግሽው? ፕሮሰሱ እንዴት እንድትነግሪኝ መሰለሽ የምፈልገው። ይሄንን ስታዩ ሶ አእምሮዬ ላይ አሁን ለምሳሌ ካፌ ምን ምከፍት ሰው በሆነ እኔ ዌይተሮች ከዚህ ቦታ አመጣለሁ አይደል? ጥሩ ቡና የሚያፈላ ሰው ከዚህ ቦታ አመጣለሁ ምናምን ታያለሽ። ሶ የመረጥሽው ነገር ከተለያዩ ቦታዎች ላይ ፕላስ ደግሞ ቤት ሊሰራ የሚችል ነገር ነው። እንዴት ምን ማድረግ እንዳለብሽ አሰብሽ? ከዛ ደግሞ ፕራክቲካሊ ምን እያደረግሽ ሄድሽ? ፕራክቲካሊ እንግዲህ መጀመሪያ ላይ እንትን ጋርመንት ሴክሽኑን እንትን መቀነስ ነበረብኝ። መጀመሪያ ላይ ያሰብኩት ዲዛይነሮችን ምናምን ይሄ ፓተርን የሚሰራ ሰው ምናምን ነገሮችን አስቀረሁና ሞር ሃንዲክራፍት ላይ የሚሰሩትን ሰዎች ዱካ አስቀመጥኩኝ። ማሽኑ ላይ የሚቀመጥ ሰው አነሳውና ዱካ ላይ የሚቀመጥ ሰው አደረግኩኝ። ከዛ ደግሞ ይሄ መቀንጨቢያ መቀሱ ምናምን አስቀረውና የተወሰኑ ነገሮች ቃጫና የባሊ ውሃ እኚህ በጣም ትልቅ ነገር ያሰብኩበትን ነገር ቀነስ አደረግኩ ማለት ነው። ይሄ የሰው ኃይሉንም የማሽነሪንጉንም አስወገድኩና ሞር ማኑዋል ወደ ማድረጉ ነው የሄድኩት። ቢሮ ኢቨን ፓርቲሽኑ ራሱ አሁን ባለው በምሰራው በሱ ሞዴል አድርጌ ያስቀመጥኩ ማለት ነው። ሶ ሰራተኞች ከየት አገኘሽ? እቃ እንዴት ገዛሽ? ሁሉም ነገር የራሱ ቻሌንጅ አለው ብዬ አስባለሁ። አሁን ለምሳሌ ኬንያ አይተሽ የመጣሽውን ነገር እዚህ የት ነው የምትገዡ? በጣም እሱ እነሱ ይሄ ፓርት ሙሉ ፕሮሰሱን እሺ የመጀመሪያው እንግዲህ ከስራ ስትጀምር ራስህ የምትቀመጥበትን ቢሮ ማመቻቸት ነው። ቢሮውን ከምታውቀው ከፈርኒቸር ቤቶች አሟላው። ከዛ መቀመጫዎችን አሟላው። አሁን ሰው ማምጣቱ ላይ ነው። ሰው ኬት ላምጣ? የመጀመሪያው የሽመና ነው። ሽመናን ለማወቅ ራሴ መጀመሪያ መሄድ አለብኝ። ቀጨኔ ነው የሄድኩት። ቀጨኔ ሄድኩኝ። ስለ ማሽኑ አጠናው፣ ስለ ሰው አጠናው፣ ስለ ክሩ አጠናው። ሰው አመጣው። የሽመና ብዙም አይከብድም ኢትዮጵያ ውስጥ የተለመደ ስለሆነ። ሁለተኛ ላይ የሄድኩት ቃጫ ቦርሳ ነው። ቃጫ ቦርሳውን ኬት አባቴ ላምጣው? እኛ ሀገር አልተለመደም የቃጫ ቦርሳ። ከዛ ዩቲዩብ ላይ የሆነ ጊዜ ላይ ቁጭ ብዬ ሳይ ደብረ ሲና ጋር የበግ ፀጉር ኮፍያ የሚሰሩ አሉ። ከዛ ሳይ ኮፍያውና የዚህኛው ፓተርን ተመሳሳይ ነው፣ አጣጣሉም አንድ አይነት ነው። ቆይ ይሄን ነገር ብንገለብጠው እንትን መሆን ይችላል አልኩና ጉግል ማፕ ከፈትኩና ደብረ ሲና እየነዳ ሄድኩኝ። ምንም አይዲያ የለኝም ደብረ ሲና ቤት እሺ። አቅጣጫ እንደሆነ ብቻሽን ሄድሽው? አይደለም። ሁለት እሺ። የስራ ኮሊኮች ነበሩ። ከነሱ ጋር ሄድኩኝ። ያስፈራል ብቻ ያ ሁሉ መንገድ ነድቼ ሄድኩና ከዛ ዋና እዛ ቱሪስቶችም ሲመጡ የሚያስተባብረው የሚያሰራውን ሰውዬ ይሄ ነገር ቦርሳውን ይዤ ነው የሄድኩት። ይሄ ነገር በቃጫ መስራት ትችላላችሁ አልኳቸው። ይቻላል አለኝ። ኦኬ ይቺ ነገር ከተቻለ ይሄን ብንገለብጠው ቦርሳ ይሆናል አልኩ። ይሆናል። ሰው ታሰለጥልልኛለህ አልኩት። ችግር የለም አሰለጥናለሁ ሲለኝ ለገጣፎ ላይ ፕሮጀክት የወሰድኩት ነበር ከኤንጂኦዎች ጋር። ለእነሱ ፕሮጀክት ይሄኛውን ፕሮፖዛል አስገባ። ቃጫ ቦርሳ መሰልጠን አለባቸው ብዬ ያንን የቃጫ ቦርሳ ቤት ተከራይቼ አመጣሁት። ከዛ የሚያስፈልገውን ማቴሪያል አሟላን።
ከመግመዱ ጀምሮ ልጆቹን አሰለጠነልኝ ማለት ነው። ፕሮግራሙን የእሱን ሲጨርስ ሸኘሁት። ልጆቹን ወደ እኔ ያመጣኋቸው ማለት ነው። ቀርከሃውንም እንደዛው ጋርመንቱንም እንደዛው ስልጠና ሰጠን። ከዛ ውስጥ ቤስት የሚባሉትን ምን አደረኩኝ ወደ ቢሮ አመጣው ማለት ነው። ቢሮ ውስጥ ደግሞ እነዛ ልጆች ቁጭ አድርጌ ዲዛይን ሰጠዋቸው። ይሄን ስሩ አልኳቸው። ተፈላስፈው ከዛ ማቴሪያል ቀለም መጀመሪያ እናቀልም ነበር። ወደ ክር እያሻሻልን ከብዙ ስህተት በኋላ ቦርሳዋ ፐርፌክትሊ መጣች ማለት ነው። እሱን ጨረስን። ከዛ ደግሞ ስፌት ጋር መምጣት ነበረብን። ስፌቶችን መጀመሪያ ላይ ሸክላ አሰራውና ሸክላውን አስበሳሁት ዙሪያውን። ከዛ የመስራት ይቻላል አልኩኝ። ከዛ ሞክራለን አሉ። ሲሰሩት መጣ። ከዛ እንደዛ የተባለ በብዙ ውጣ ውረድ ውስጥ ነው እንግዲህ ሰውን ወደ ማምጣቱ፣ ሰውን ኢምፓወር ወደ ማድረጉ፣ ከዛ ቤስት የምላቸው ልጆች ስልጠና እንደገና በማሰጠት ከዛ እንዲሳሳቱ እንዴት ነው በማበረት አንዳንድ ሰው ፈርቶ የሚተው አለ። ሳይፈሩ እሱን ወደ ልልሽ ነበር እኔ አሁን የሚገርምሽ በጣም በብዙ ሙከራ እስቲ የሚሰሩት ነገር ሮ ማቴሪያል ያስፈልጋል። ሰው ሲሞክር ይበላሽብሻል። ምን አይነት ፋይናንሻል ሲቹዌሽን ላይ ነበርሽ? አትደነግጪም ወይ? ጥሩ ፋይናንሻል ስልጠና አገኘሁ አልኩ እኮ በዛ መሀል ላይክ በሚሊዮን የሚቆጠር ነው የተፈራረምኩት ከኤንጂኦ ጋር እና እነሱ ሰው እንዳሰለጥንና እንድቀጥር ነው የሚፈልጉት። ከዛ እንግዲህ ስልጠናውን ከሰጠን በኋላ እኛም ፋይናንሻል ያለን የተመረተው ምርት ራሱ ለእኛ ገቢ ነበር የዛን ሰዓት ላይ። እኔ እኮ ገና ልጆቹ ሰልጥነውልሽ በእነሱ የሆነ ብር ምርት ነው ጀምረሽ ያሰለጠንኩት። እንዴት ነው የምትሸጠው ምናምን ብዬ አይደለም እያሰብኩ እንዴት ነው። ፋንክሽን እያደረገ ነው እያልኩ ነው። አዎ ቢሮ ነው እየሄደ ማርኬቲንጉ ያለው። ማን ነው የሚሰራው? ማን ነው ሁሉም እኔ ፋይናንሽን? ነኝ። አንቺ ነሽ ሁሉን ነገር ግን ኦ ፋይናንስ በኋላ ላይ አመጣው ኦኬ አምጥቻለሁ። ግን ይሄኛው ፈንክሽን የሚያደርገው ሰው ኢምፓወር ማድረግ ፈልጋለሁ ስትል የሆነ ጨረታዎች ይኖራሉ፣ ውድድሮች። ሰው እንድታሰለጥንለት የሚፈልግ ድርጅት አለ። ከሱ ድርጅት ጋር ስትሰራ ሰው አሰለጠን። ሰው ምን ታደርገዋለህ? ለራስህ ነው ግብአት የምታደርገው። ምን እንደሆነ ልንገርሽ አውዬ፣ እኔ አሁን ሄዳ በቃ የምትወደውን ነገር ለመስራትና ትርፋማ ለመሆን የምትታገል ሴት ኦኬ ነው ማስበው። ሶ ልጆቹ ገና እየተማሩልሽ ነው። ከዛ ፋይናል ምርት ነው ይሄ፣ በቃ ይሄን አውጥቼ ለገበያ አውጠዋለሁ ብላ የምትጨነቅ ሴት ነው ብዬ የማስበው። ሶ የተዛባብኝ ነገር አለ። ምኑ ጋር ነው የተጠፋፋ ነው? እሺ ላስረዳክ። እሺ እኔ ጋፖችን ነው ያየሁት፣ ቢዝነስ ጋፖችን። ኤንጂኦዎች አሉ ሰው ኢምፓወር ማድረግ የሚፈልጉ ሴቶች ላይ የሚሰሩ እነሱ ሰዎች ምንድን ነው የሚፈልጉት? ስኪልድ የሆነ ሰውና ከጥገኝነት እንዲወጡላቸው ነው የሚፈልጉት። እኔ ያንን ምን አደረኩኝ? ስልጠናውንም ሰጣለሁ፣ ሰውን በሙያ አበቃለሁ። ካበቃው በኋላ ደግሞ ራሴ ወስጄ አሰራቸዋለሁ ብዬ ነው ፕሮፖዝ ያደረኩት። ያልተለመደ ትሬንድ ነው ኢትዮጵያ ውስጥ ይሄ። ከፍለውኝም ልጆቹንም የኔ አድርጌ ምርቱንም የኔ አድርጌ ነው የምወጣው። ስለዚህ ላይክ በዚህ ቤኔፊት ብትይኝ እኮ ለግራ አይገባኝም። እኔ እኮ ተጨነቅኩልሽ ላንቺ። እንዴ እንደዛ ካልሆነማ በራሴ ወጪ አሁን አይ ነው እኮ ለዛ እኮ ነው አዎ ልጆቹ የሆነ ነገር አበላሹ ስትይ መበላሸት ገንዘብ ነው ገባሽ? ከዛ ጀማሪ ነች፣ የሰው ብር ነው ተቀበለሽ እየሰራሽ ያለሽ በስጦታ ቢሆን ይሄንን ፕሮፖዝ አደረኩኝ። ፕሮፖዝ ሳደርግ ራሱ ብዙ እንትን ነበር፣ አይዲያ የሚሰርቅ ሰው አለ ምናምን ወደ ራሱ ሊያደርግ ያሰበ እሱ ብዙ ድራማ ይኖረዋል። ግን ያንን ካሸነፍኩ በኋላ ያ ደግሞ ሌላ መነሻው ነኝ። ስልጠና አለኝ ምርትም አለኝ ማለት ነው። ሁለቱም ገቢዎቼ ናቸው ለእኔ። እኔ ቢዝነስ ሲባል የሆነ አገልግሎት ለመስጠት ታስቢያለሽ፣ የሆነ ነገር ትሸጫለሽ፣ የሆነ ነገር ታተርፊያለሽ። በጣም ብዙ እንደዛ ነው ብዙዎቻችን የምናስበው። ቆይ እዚህ ጋር ወጣቶችን ሊያግዙ የሚችሉ ተቋማት ይኖራሉ ብለሽ ላይክ ኤንጂኦ ሊሆን ይችላል፣ የመንግስት ተቋማት ሊሆኑ ይችላሉ ምናምን። ሶ ለእነዚህ ሰዎች ይህንን ክፍተት ፈልጌ ወጣቶችን ባሰለጥናላቸው የሚል ሀሳብ አይ ቲንክ ማበድ ይፈልጋል። ይሄ አንዳንድ ሰው እብድ ነው የምትይው የለም፣ የሀሳብ ነጻነት ይፈልጋል፣ ወይም ደግሞ ኢንፎርሜሽን ይፈልጋል፣ መረጃ ማግኘት። የተለየ መረጃ የማግኘት አክሰስ ነበረሽ ወይስ ይህንን ክፍተት በምን አይነት መንገድ አየሹ? ብዙዎቻችን የምንሰራውን ነገር ማየት ነው የሚቸግረን። እንዴት አየሹ? ያንን እንድታይ የሚያደርግ እንትን ነው ችግር ነው ብዬ አስባለሁ። አንዳንዴ እጅግ ላይ የሆነ ነገር ሊያልቅ ሲል በጣም ብዙ ነገር አይዲያ ታመጣለህ እና የመጣልኝ ኢንቨስትመንት እጄ ላይ እንደማይቆይ ሳቅ ሌሎች ነገሮች መፍጠር ነበረብኝ። እንዲህ አይነት አክሰስ ደግሞ ያላቸው ሰዎችን አውቃለሁ፣ ትሬኒንግ እንደሚሰጡ አውቃለሁ ከዚህ በፊት። ግን ትሬኒንጉ ብቻ ሳቲስፋይ እንደማያደርግ ደግሞ አውቃለሁ። አንዳንዴ ከፋዘርም ጋር እንትን ስል የሚሰጠኝም አይዲያዎች አሉና የሆነ ጋፕ ስታገኝ ያንን ጋፕ ከእድል ጋር ተጠቅመ ቶሎ ታርጌት ማድረግ መቻል አለብና ሁለቱን አንድ ላይ አመጣሁት ብዬ አስባለሁ። ችግሩን ከእድሉ ጋር አገናኘሁት።
እና መረጃም ነበር። መረጃም ነበረኝ። አዎ መረጃ በጣም ወሳኝነት አለው። ከዛ መረጃውን አናላይዝ ያደረግሽበት መንገድ ነው እንደ ሙሉ ቃል የሚገርም። አይ ሚን መረጃውን ተቀብለሽ ከዛ ኦኬ የኔም ደግሞ ክፍተት አለ እዚህ ጋር አሁን ችግር እያልሽው በጣም ችግር አይ ቲንክ ፑሽ አድርጎ አዎ የሆነ በጣም ነገር እንድታመጪ ያደረግሽ። ልታልቅ ነው እያልሽ አዎ። ፈርተሽ ነበር? ስንት አመት ሆነው አሁን ድርጅቱ ተከፍቶ በስንት አመቱ ነበር ይሄ ፕሮጀክት የመጣልሽ? በአመቱ ላይ እዛው አመት ውስጥ በቃ አመት ራሱ ሳይሞላው ነው የመጣልኝ። በዛ መካከል ምን እያደረገ ነበር ድርጅቱ ታዲያ? ፈርኒቸር እያሟላን ከዛ ሰው ኃይል ማሰባሰብ አለብሽ፣ ኤችአር ማሰባሰብ፣ ፋይናንስ ማሰባሰብ፣ እኚህ ነገሮች በኋላ ላይ ይዘውሽ እንዳይወድቁ ማለት ነው። ሰው ማሰባሰብ ላይ ከዛ ይሄ እንዴት ነው ገበያው ጥናቱ የለም ያልኩሽ ላይ የራስሽን ሎጎ መስራት ምናምን ላይ ነው የምታተኩረው የዛን ሰዓት ላይ። ኢንካም ነበራችሁ በዛ ጊዜ? በካፒታሉ ነው እንጂ በካፒታል ነው። በካፒታሉ ነው ሁሉ የምታደርጊው። ሶ የመጀመሪያው በቃ ፕሮጀክታችሁ የዚህኛው ፕሮጀክት ነበር ማለት ትሬኒንግ መስጠት ትሬኒንግ ፕሮጀክት። መስጠት ነው የመጀመሪያ ፕሮጀክት። ሽያጭ ከመጀመራችን በፊት ትሬኒንግ ነበረ። ከትሬኒንጉ በኋላ ነው ስለ ሽያጭ ደግሞ የምታስቢ። ይሄ ሁሉ ሰው አሰለጠንኩ ደግሞ የተመረተውን የት ላርግ ብለሽ ስታስቢ አሀ ይሄ ለካ መሸጥ አለበት ያለሽ ቢሮ ውስጥ ሞልቶ ስታይ፣ ከዛ ደግሞ ሀሳብ ታመጫለሽ። ይሄንን እንደዚህ አትስሩት፣ ሰው አስተያየት ይሰጥሻል። ይሄ ከለር ይሄ ባይሆን ይሄ እንዲህ ሲል የተለመደ ፕሮዳክት ስላልሆነ እንትን ነው ላይሸጥልሽ ይችላል። እና ከዛ ደግሞ ስለመሸጡ ታስቢያለሽ። አንዴ እንዴት ነው ተረጋግተሽ ብር ካገኘሽ በኋላ ስለመሸጡ ደግሞ የዛኔ ታስቢያለሽ። አሁን ቅድም ደብረ ሲና ራስሽ ሄድሽ፣ ከዛ በኋላ የተለያዩ ቦታዎች ራስሽ እየሄድሽ ነው የምታያቸው እነዚህ ፕሮዳክቶች። ፕሮዳክቶቹ እዛ ኤግዚስት እንደሚያደርጉ ከየት ነው የሚደርስሽ? ምክንያቱም አንቺ ከተማ ላይ ነው ያለሽው። ዩቲዩብ ላይ ነው ያሉት። ሰው ቁጭ ብለሽ ጉግል ብቻ ነው የምታደርጊው? ጉግል እኔ ጉግል የሚከፍለኝ ቢሆን በጣም እሺ። ሀብታም ነበር። የጉግል ሎያል ተጠቃሚ ነኝ። ኤቭሪቲንግ ጉግል ለማደርገው ከዛ በኋላ ከጉግል ውስጥ ደግሞ ዲፕ ሪሰርች ያስፈልግሻል አለ የሚለውን ካጣራሽ በኋላ እንዴት ነው የምትሄጂው? እሱን ደግሞ ለማወቅ በቃ በድፍረት ነው የሚሄደው። ዝም ብለሽ ዝም ማለት ነው? ብዬ ነው የሚሄደው። ከዛ ጠይቃለሁ። አንዴ እኮ ነው ሰው እኮ ፋራ ቢልሽ ራሱ አንዴ ነው አይደለ? ካወቅሽ በኋላ አወቅሽ ነው። መጠየቅ ነው። ምንም ያስፈራ ነገር የለም። የሚመች ጫማ ማድረግ፣ የምትመለሽበትን ብር መያዝ፣ በቃ አለቀ። ከዛ መጠየቅ ነው። ምንም ያስፈራ ነገር የለም። ልክ ከሄድሽባቸው ቦታዎች ሜቢ ኤግዚስት ያደርጋል ብለሽ ማታስቢው ግን ወይም ያልጠበቅሽው ከዛ ደግሞ ኖሮ ያስደነቀሽ ፕሮዳክት ነበር? አሁን ያልኩሽ ነው የደብረ ሲና ኮፍያ በጣም ያስደነቀኝ። የት ነበር ማለት አዲስ አበባ ላይ ራሱ መጥቶ ለምን አልተሸጠም? ገርሞኛል። እንደዛ ቆንጆ ነገር ይዘው እና አይ ቲንክ ይቺ ኮፍያ የገና ጨዋታና ይቺ አዎ፣ ጥቁር በርኖስ የምትደረገው። አድርገው ጭራ አዎ። ያላት ነች። እሺ እሱ እና ገርሞኛል። ስቲል ደግሞ እንዴት ሰው ፈጥሮ አሁን እኔ እንዳመጣት አይዲያ መስራት እንዴት አቃተው የሚለው ነገር በጣም ገርሞኝ ነበር። ለምንድን ነው አንድ ነገር ላይ ብቻ ስታክ የምናደርገው? እኔ አሁን ያንን የቃጫ ቦርሳ አመጣሁት እንጂ አንድ ፕሮዳክት ብቻ አላሰራበት፣ በጣም ብዙ ነገር ነው ማሰራበት። እና እንደዚህ አይነት ነገሮች ለምንድን ነው ሰው ላይ ኮምፈርተብል የሚሆነው? አንድ ነገር ብቻ ይዞ ለምንድን ነው ብዙ ነገር የማይፈጥረው? ያ ነገር እኔን ያነሳሳኛል። ኮምፈርተብል አልሆንም። አሁን ባለውበት ነገር ራሱ አዲስ ነገር ነው ማምጣት የምፈልገው። የምትሄጂበት ቦታዎች ራሱ አይደነቁም ሰዎቹ? ማለት ምንድን እና ኮፍያ ነው ለምንድን ነው ምን ልታረጊው ነው ምናምን አላሉሽም? ብዙ ሰው እንደዛ ይላል፣ ግን እኔ አውቀዋለሁ። እኔ የታየኝ ያ ነገር ኮፍያ ብቻ አይደለም፣ ብዙ ነገር ነው የታየኝ። ላይክ ብዙ ቢዝነስ አይዲያዎች ነው እዛ ነገር ላይ ታየኝና እኔ አይ ዶንት ኬር ሰው ብዙም ለሰው እንደዚህ ተጨንቄ እንዲህ ስብስፍ ብዬ የምኖር አይነት ፐርሰናሊቲ የለኝም። እኔ ደስተኛ ካደረገኝ ያንን ነገር አደርገዋለሁ። ከተሳሳትኩ ተሳሳትኩ ነው፣ በቃ ሰው ነኝ። ያ ነው ትማሪያለሽ። አለቀ። ሳምሃው የሆነ ስራ ጀመርሽ፣ ገባኝ የገንዘብ ችግር ኢሹሽ እንዳልሆነ አሁን ሶ ይሄ ሁላ ሰው ትሬኒንግ ስትሰጪ ራሱን የቻለ ደግሞ ሌላ እውቀት ይፈልጋል። አይኑ በጣም በብዙ ንባብ ብትዘጋጅም እንደ ቅድሙ የኢማጂኔሽን ፓወር ቢኖርሽም ስራን ሰዎችን ቀጥሮ ማሰራት ማሰልጠን፣ ለዛውም ደግሞ አዳዲስ ሰዎችን በጣም አስቸጋሪ ነው። ኢቨን ሰልጥነዋል ጨርሰዋል በዚህ ጉዳይ ላይ ስፔሻላይዝ አድርገዋል ብለን ያመጣናቸው ሰዎች ራሱ ስራ ያበላሹብናል። ሶ እንዴት ዲል አረግሽው? ሂውማን ማኔጅመንት አለ፣ ፋይናንሻል ማኔጅመንት አለ ምናምን። ሶ እሱን ነገር ምን ነበር የምታደርጊው ካለሽ ኤክስፔሪንስ አንጻር? እሱ ፓርት እንግዲህ ማኔጅመንት እኔ ራሴን እንደ ሊደር ነው ማየው፣ ማናጀር አይደለሁም። ማኔጅ ማድረግ ላይ በጣም እንትን ነኝ። ዲፍረንስ ምንድን ነው ልዩነቱ? ሊደር ማለት መሪ ነው። ማኔጅ ማለት የሚቆጣጠር ነው። እኔ ተቆጣጣሪ አይደለሁም ፐርሰናሊ ማለት ነው። እኔ አምኜ የተቀበልኩት ነገር
ሊደር ስትሆኚ አይዲያዎች ታመጫለሽ። ካምፓኒ ወዴት መሄድ እንዳለበት ታውቂያለሽ። ማናጀር ደግሞ ስትሆኚ የመጣልሽን ነገር በስነ ስርዓት ለተፈለገበት ዓላማ መሰራቱን ማረጋገጥ ማረጋገጥ ነው እና ሊደርሺፑ ላይ አልከበደኝም። አሁን እንዳልኩሽ ማኔጅመንት ውስጥ ግን የመጀመሪያ የገጠመኝ ነገር ያመጣኋቸው ሰዎች በትውውቅ ነበር። በዝምድና ሊሆን ይችላል አብሬያቸው የተማርኩት ምናምን ነገር አድርጌ ነው እና ሊደርሺፑ ላይ ሳተኩር ከስር ምን ሆነ ማኔጅመንቱ ለካ ሌላ እንትን ውስጥ ነው፣ ሌላ ታሪክ ውስጥ ተገብቶ ነበር። የሚመጡት ነገሮች አጓጊ ናቸው። ላይክ ፋይናንሻል ነገር አንዳንዴ ሰውን ያሳስት አይደለም። በጣም ብልሽት አድርጎት ነው መጨረሻ የደረስኩበት ማለት ነው። በዛውም ባሌን የተዋወቅኩበት ማለት ነው። 2ኛ ዓመት ላይ በጣም ከባድ ድርጅቱ ውድቀት የምለው ሁሉንም ሰራተኛ የበተንበት ቤት የሸኘንበት ጊዜ ነበር። 2ኛ ዓመት መጨረሻ አካባቢ ብዙ ሳላቅ የተሰሩ ድራማዎች ነበሩ ድርጅት ውስጥ ማለት ነው። እና ከአእምሮዬ በላይ ሁላ ሆኖብኝ እንዴት ነው እንዲህ እጥፍጥፍ ብላችሁ ተኝታችሁ አንዳንዴ ተስፋ ቆርጣችሁ ምንም ነገር አፕሊፍት የማያደርጋችሁ ጊዜ እንደዛ የሆንኩበት ጊዜ ነበርና ማኔጅመንት ከዛ በኋላ አስተካከልኩኝ ለድርጅቱ። ምን ነበር ስህተትሽ? በጣም ብዙ ጊዜ ብዙ ሰዎች ይሄ ሞመንት ላይ ገንዘብ ሊሆን ይችላል የምናጣው። ከዛ በኋላ ሰው ማመን ብቻ ሊከብደን ይችላል፣ ገንዘብ ኖሮን ማለት ነው። ሶ ምን ሀፕን አረገ? አንቺ ደግሞ ምን ነበር የሰራሽው ስህተት? እኔ ብላይንድሊ ሰው አምናለሁ። ደግሞ አማራጭም የለኝም። ምክንያቱም ለስራ ስትሯሯጡ የሆነ ሰው ይሰራልኛል ብላችሁ አምናችሁ የምትወስድ ነገር አለ። በተለይ ፋይናንስና ግዢ ላይ በጣም በጣም ኧረ ተአምር ነው። እኔ አሁን ራሱ ወደኋላ ሂጂ ሳይ እንዴት ራሱ ይሄን ነገር ሰርቫይቭ አደረኩት እላለሁ። እና እኔ ሊደርሺፑ ላይ ልክ ሳያነቡ መፈረም ነው የሚባለው። አጉል ሰዓት ላይ ወረቀት ይመጣብኛል ወይ ከሰው ጋር ልወጣ ስል ወይ ደግሞ የሆነ የተጨነቅኩበት ሰዓት ላይ ፋይናንስ ወረቀት ይዞልኝ ይመጣል። ይሄ ነገር ይወራረድ ብዬ ካለደረሰኝ የተገዙ ነገሮች ምናምን አንዳንዴ ከገበሬ የሚገዙ ነገሮች አሉ አይደለ? ለካ እንደዛ ተብሎ መዓት ነገር ወጥቷል። ከዛ የሆነ ሰዓት ላይ ባላንስ ሳይ የለም፣ በቃ ድርጅቱ የለም ኮምፕሊትሊ ላይክ ወድቆ በራስሽ ፊርማ በራሴ ፊርማ። የሚገርምሽ አንድ ታሪክ ልንገርሽ ማለት ነው። ይሄንን ስትይኝ ወንድማማቾች ናቸው። በጣም ነው የሚተማመኑት። በጣም ትልቅ ቢዝነስ ነው ማኔጅ የሚያደርጉት። ሶ የሆነ ሰዓት አንድ ቀን ማታ የሆነ ሰው ሪውመር ይሰማል ማለት ነው። ታላቅ ወንድም አንተ እኮ ዝም ብለህ ነው ከዚህ ሰው ጋር የምትሰራው፣ እከሌ እኮ እንዲህ ሲያደርግህ ነው የኖረው ምናምን ይሉታል። ምንም እውነት ያልሆነ መረጃ ነን የምነግርሽ። ለኔክስት ዴይ ሰው ምን ያደርጋል? ለወንድሙ ቢዝነስ ውስጥ አብረው ይሰራሉ፣ ግን ላይክ ቤት ይገዛለታል፣ መኪና ይገዛለታል ምናምን። በሱ ስም ብዙ ነገሮች አሉ። በጣም አስቸኳይ ዲል አለን፣ ስራ አለን፣ ሶ ቶሎ ና እናፈርም ምናምን ይባላል። ይሄኛው ከጓደኞቹ ጋር እየተዝናና ነው። ሶ ሄዶ ይፈርማል ማለት ነው። ሶ የፈረመው ወረቀት ምንድን ነው? ሁሉንም ንብረቶቹን የሚያሳጣው ነው፣ እንደ አጋጣሚ ማለት ነው። ሶ ኤኒዌይስ እሺ ወደ አንቺ ልመለስ። ያ ሞመንት ሁሉንም ነገር አሳጣሽ። በጣም ከዛ ስሜት እንዴት ወጣሽ? ከዛስ ምንድን ነው ያደረግሽው? ቀጥሉ። ከዛ ስሜት እንዴት ወጣው? ሰራተኛ ወደ ቤታችሁ ሂዱ አልናቸው። ምክንያቱም ደሞዝ መክፈልም የማንችልበት ደረጃ ስለደረስን እንዴት ነው ወደ ራሴ መመለስ አለብኝ። እንዳልኩ ሊደር ስትሆን የምታስብበት ማይንድ ያስፈልጋል። ኮንስታንትሊ ፈጠራዎች መኖር አለባቸው ያንን ድርጅት ይዘ ለመሄድ ማለት ነው። እና ኮምፕሊትሊ በቃ ድንዝዝ ብዬ እንትን አልኩኝ፣ ተቀመጥኩ ቤት ውስጥ። የዛኔ ይሄንንም የደረስኩበት ባይዘዌ ባለቤቴ የዛን ሰዓት ላይ እኛ ጋር ለመስራት ይመጣል። የዛን ሰዓት ላይ ቢሮ ውስጥ የሚከናወኑትን ነገር ለካ ያያል። እኔ ጋር ናይስ ናቸው፣ ምንም አይነት ክፍተት የለም። ውስጥ ለውስጥ ግን የሚሰሩት ነገር ከባድ ስለሆነ እያቸው ይለኛል። እኔ ደግሞ በጣም ስለማምናቸው አንተ ችግር አለብህ እለዋለሁ። የዛኔ ገና ሪሌሽንሽፕ ውስጥ አንተ ችግር አለብህ፣ ከሰው ጋር ተስማምተ መስራት አችልም እለዋለሁ። እሱ ደግሞ እያንዳንዷ ምንቅር አድርጎ ያወጣጣቸዋል እያሳሳቀ ምንም። ከዛ የሆነ ሰዓት ላይ ከእንደገና ከእናቴ ጋር ወደ ኬንያ እንሄዳለን። ኬንያ ስንሄድ እድፍ አድርጎኝ በቪዲዮ ኮል የሆነ ነገር ይላሉ። ከዛ መልሶ ደወልና እንዲህ እያደረጉ ነው፣ እንዲህ አይነት ብር ፈርቅ ይዘውብሻል። እዛው ቢሮ ውስጥ ቁጭ ብሎ ነው ይሄንን የሚሰሩኝ ማለት ነው። እኔ አምኜ ያስቀመጥኳቸውና ከዛ በኋላ ነው ትንሽ ይሄን አንዳንዴ ንቅት የምትለው ነገር የለም። ከዛ ሳይ እናቴ
ሌላ ታሪክ ውስጥ ገብተዋል። የድርጅት ንብረት ሁላ ተሸክመው ሲወጡ ለም እስከመሸጥ ማለት ነው። ፕሪንተር ምናምን እና ሶ እዚህ ጋር ያቀጣጠር ስህተት ሌሰን እንዲሆነኝ ነው ለእኔ አሁን የምጠይቅሽ። ስትቀጥሪ ዘመዶች የማውቃቸውን ሰዎች ምናምን ብለሽኛል። ከዛ ግን አሁን ለምሳሌ ሰራተኞች ስንቀጥር ተያዥ እንላለን፣ አዎ ሌጋሊ የምናስፈርማቸው ወረቀቶች አሉ። በተለይ ደግሞ ሪስክ ያለባቸው ኃላፊነቶች ሲሆኑ እንደሱ አይነት ነገር አላረግሽም? አድርጌያለሁ። ግን የሚገርምህ ማለት ነው ከሚወጣው አካውንት የሚገባው ቀጥታ ወደ እነሱ አይደለም፣ ወደ ሌላ ሰው ነው። ወደ እነሱ ይፈረም እንጂ ካሹን ምን ያደርጉታል? ወደ ሌላ ትራንስፈር ያደርጉት ነበር። ግብይት እንደተፈጸመ ነገር ነው። እንደተፈጸመ አድርግ ሶ አካውንተብል ማድረግ የምትችይበት አጋጣሚ አላገኝ። አልነበረም። ከዛ ምን አርሽ? እንግዲህ ሁሉንም ማሰናበት ነው ያለኝ። የሶስት ወር ሰጥቼ እንደዛ መሆኑ አምፖል ላይት በጣም ጭራሽ ከፈልሻቸው? አዎ ይቸገራሉ አምረኛለሽ። ብዬ አስቤ ማለት አልኩክ። እኔ ላይ እንዲደርስ የማልፈልገውን ነገር ሰው ላይ አላደርግም። ግን ከኔ ደግሞ አልፎ ያን ሰው ፓወር አለኝ ብዬ አልበድልም። የሶስት ወር ሰጠውና አንዳንዱ ግን ኦቨር የሚሆነውን በራሱ ጊዜ የጠፋ ካለ የጠፋ ስላለ በራሱ ጊዜ የጠፋውን 3 ጊዜ ደብዳቤ ታወጣለህ ምናምን ትሸኛለህ። ሌላውን ግን ፖላይትሊ ትሸኛለህ። ከሰው ጋር መልካም ግንኙነት ወደፊት ይጠቅማል። ከዛ በዛ መልኩ አሰናበትኩኝ። ከእንደገና ሰርቫይቭ ለማድረግ ፈርኒቸር ሸጥን፣ ሚቲንግ እንትናችንን የኔ ወንበርን ሸጥን ምናምን። ይሄን ያህል ፋይናንሻል ክራይሲስ አምጥቶብሻል ማለት? በጣም እሺ በጣም ክራይሲስ አምጥቶብኛል። ከዛ ቤት ውስጥ ቁጭ ብዬ ከእንደገና አገገምኩ ማለት ነው። ከእንደገና እንደ ቢዝነሱን እንደ አዲስ ጀመርኩት ማለት ነው። እንዴት ከዛ እሺ ወንበሩን ሸጣችሁት? ምንድን ነበር የምታደርጉት? ፕሮዳክት መግዛት ምናምን አይነት ነው? እንደገና ወደ ቢሮ መከራየት፣ ከዛ የቀሩንን ፈርኒቸሮች ይዞ መግባት፣ ከዛ ሌሎች ሰዎችን ማናገር፣ ማሳመን እንዲህ የመሳሰሉት ነገር። ቢሮ ባታመጫቸውም አንዳንዴ በአፍ ብቻ የምታሳምኛቸው ጊዜ ነበረ። አለ እንዲህ አይነት ሰራተኛ አለ ምናምን። ያ ገንዘብ ከመጣ በኋላ ወዲያው እንደምታመጫቸው ታውቂያለሽ። ልጆችን በመልካም ሁኔታ ስለተለየች ማለት ነው። አዎ። የሰራተኛው ችግር ሳይሆን የማኔጅመንቱ ችግር ስለነበር ነው ያኛው። ልጆቹን አስረድተን ነው የሸኘናቸው። ስለዚህ ኑ በምንል ሰዓት ይመጣሉ። ምንም የሚያግደን ነገር ስላልነበረ ማለት ነው። ከዛ ከእንደገና ፋይናንሻሊ ኮሌክት አደረግን የምንችለውን ያክል። ከዛ ኮንትራቶች ተፈራረምን። ከዛ ልጆቹን ከእንደገና መጣን፣ ስራ ጀመርን ማለት ነው። ባለቤትሽን እንግዲህ ማናጀር አርኩት ወይ አዎ የካምፓኒው? አዎ ቆይ እዛ ጋር ማለት ነው ፍቅር ይዞት ነው ሀቀኝነት ነው ምን ነበረ? ሀቀኝነት ነው። አሁንም እንደዛው የምር? ካልመሰለው በኢየሱስ ስም እውነት ነው። እሱ ጋር ካልተናገረውላ አንዳንዴ ሊነስረው ይችላል። መናገር ደግሞ አለበት። አይወጣለትም፣ ቀጥታ ነው የሚናገረው። አሁን ስለዚህ ቅድም ሚሊዮኖች አተሽ ባል አግኝተሽ አዎ በመሀል አግኝቼበት በግርግር አዎ ቅድም ምናልሽ ማናጀርና ሊደርነት በጣም የተለያዩ ነገሮች ናቸው አልሽኝ። ግን አሁን ለምሳሌ እንዳንድ ተቀጣሪ እንዴት ነው ልለይ የምችለው የሚለውን አሰብኩኝና አንድ ቀን ውስጥ የሆነ በአንድ ቀን ውስጥ ተቀጥሬ ቢሮ ጠዋት ገብቼ ማታ እስክወጣ አንድ ሰው ማናጀር ነው ብዬ እንድለየው የሚያደርገው ጸባይ ምንድን ነው? ሊደር ነው ብዬ ደግሞ እንድለየው የሚያደርገኝ ጸባይ ምንድን ነው? እንደ ተቀጣሪ ምንድን ነው ማየት ያለብኝ አስፔክት? ቀላል ነው። ለምሳሌ የሆነ እንትን ሳምፕል ታስቀምጫለሽ፣ ቢሮ ውስጥም ሊሆን ይችላል። ይሄን ስራ አለኝ ስትዩ በስነ ስርዓት ተከታትሎ አሰርቶ የሚያመጣልሽ ከሆነ ያ ሰው በደንብ ማኔጅ ያደርጋል ማለት ነው። የላክሽ ቦታ እያንዳንዱን ጉዳይ አስፈጽሞ መጥቶ የምትፈልጊው ልብሽን የሚያሳርፍ ከሆነ ሰራተኞችሽን በስነ ስርዓት የሚቆጣጠር ከሆነ ፋይናንሱን እያንዳንዱን እያሳወቀሽ ያለውን ጉዳይ አንቺ ኢንቮልቭ ሳታደርጊበት ጨርሶ የሚያመጣልሽ ከሆነ የነገርሽውን ነገር ሂዘ ማናጀር። ሊደር ግን እዚህ ጋር አስቀምጨው ያንን ነገር ፈጽም ስለው ይሄ ነገር እንደዚህ ቢሆን እንደዚህ ብንሆን ይሄ እንደዚህ ወደዚህ ያሳድገናል ብሎ ብዙ አይነት አይዲያዎች ቪዥኖች የሚጨምር ከሆነ ኢዘ ሊደር። ያንን ሰው በዛ መንገድ ነው እንጂ እንዴት ነው ማሳደግ ያለብኝ አምቅ አድርጌው አንተ ማናጀር ነህ ብዬ አላስቀምጠውም። በዛ መንገድ ላይ ያለው ከስራቸውስ ያለ ሰው አሁን እኔ ያው ቀጣሪ ሆኜ አላውቅም። አንቺ ከቀጣሪ አይን ነው የምታየው። አሉ በጣም ተቀጣሪ ሆነሽ ግን የሆነ ሰው ሊድ አድርጎኛል የሆነ ሰው ማኔጅ አድርጎኛል ብዬ እንዴት ነው የምለየው? ከእጃቸው እኔ አሁን ከቢሮ ውስጥ ከእጃቸው አውቃለሁ። ለምሳሌ የተወሰነ የምመርጣቸው አሉ። ሳምፕል ቤስት የሚባል ሳምፕል በአፌ ነግሬያቸው የሚያመጡልኝ እነዚህ ሌሎችን ሊድ ያደርጉልኛል። ስለዚህ ሊደርስ እንጂ እንደ ሩቲን ውስጥ ደግሞ አስገብተሽ ደግሞ ልቅም አድርጎ የሚሰራ አለ። ፍጠር ስትዩ ደግሞ የማይፈጥር የመጣለትን ግን ኤግዛክት ኮፒ አድርጎ የሚሰራ እና በዛ መልክ ትለያቸዋለሽ አሉ። አሁን ቢሮ ውስጥ ይህን ሳምፕል ስሩ ትያቸውና እኔ በስኬች የሰጠኋቸውን የሚሰሩልኝ አሉ።
የተሻለ አድርገው የሚሰሩ ያንን ደግሞ ወስደው ደግሞ ዱፕሊኬት አድርግ ስትይ በሚገርም ፍጥነት ደግሞ የሚሰራ አለ። ስለዚህ በዚህ ትለያቸዋለች ስራ ውስጥ። ሁለቱም ግን አስፈላጊ ናቸው ለድርጅት። በጣም በጣም ሶ አስፈላጊ ናቸው። ምርቶችሽን ያሰለጠሻቸው ሰዎች እንዲሰሩልሽ ታደርጊያለሽ። ሶ የሰለጠኑት ሰዎች ደግሞ ራሳቸው በራሳቸው ስራ እንዲጀምሩ ብቻ ይደረጋል ወይስ በአንቺ ማዕቀፍ ውስጥ ነው የሚሆኑት? እንደ ምርጫቸው ነው። ለምሳሌ የሆነ ጊዜ ላይ ከፈርስት ኮንሰልት ማስተር ካርድ ፋውንዴሽን ፕሮግራም ነበራቸው፣ ብሪጅ ፕሮግራም የሚባል ያ ፕሮግራም ላይ ውመንስ ኢምፓወርመንት ላይ ነው የሰሩት። 500 ሴቶች ያሰልጥኑልን አሉ። እኛው ከወረዳ ጀምሮ መለመልንላቸው። ከዛ አሰለጠናቸው። ከሰለጠነ በኋላ እዛ ውስጥ እያለ ስለ ቢዝነስ የሚያቅድ አለ፣ በራሱ መስራት የሚፈልግ እኛ ጋር ደግሞ ተቀጥሮ መቀመጥ የሚፈልግ አለ። ስለዚህ ሁለቱንም በሁለቱ መንገድ እናካሄዳለን። ሌላው ደግሞ ቤቴ ቁጭ ብዬ ለእናንተ አስረክባለሁ የሚል አለ። እሱንም እንቀበላለን። ስለዚህ የሚገድበው ነገር የለም ማለት ነው። ስለዚህ አሁን እኔ መሰልጠን ብፈልግ እንዴት ነው የሚደረገው ግን? መተህ መሰልጠን ትችላለህ። አሀ፣ በጣም ብዙ ከሆነ እንሄዳለን፣ ኦኬ፣ የተወሰነ ከሆነ ደግሞ ወደ እኛ እንዲመጡ እናደርጋለን። ኦኬ። ከፋይናንሳል ስትሬናችሁ በኋላ ከብዙ ክህደቶች በኋላ በጣም አንሰራርታችኋል። እህ፣ ሶ አሁን ለምሳሌ በድርጅታችሁ ውስጥ ማለት ነው ያኔ እየተከራየሽ ነበረ። እህ፣ ከዛ የተለያዩ የእንጨት ስራዎችን እየገዛን እየሸጥን ነበር ብለሽኛል። ሶ አሁንስ ምን አይነት ደረጃ ነው ያለው ድርጅቱ? እየተከራያችሁ ነው? የእንጨት ስራዎቹ ተቀያይረዋል? ኦፊሳችሁ ምን ይመስላል? እንግዲህ ከብዙ ውጣ ውረድ በኋላ ዘንድሮ የራሳችንን ቢልዲንግ ገዝተናል። እዚህ ሰሚት 72 አካባቢ ጂ+3 መስሪያውም ሾሩሙም ኤቭሪቲንግ ኦፊስም አንድ ላይ ያቀፈ የራሳችንን ቢልዲንግ እንትን ገዝተናል ዘንድሮ ላይ። ኢማጂን እንግዲህ ስጋጃ ማለት የቆምንበት ነገር ነው አይደል? ተመሳሳይ አዎ ነገር ነው። አዎ ያየሁት ነው። እንዲህ አይነት አዎ። ፕሮዳክቶችም አሉን። የኛ ሙቪ ወደ ስፌት ናይስ። ያተኩራል እንጂ ሶ እነዚህ አይነት ነገሮች ናቸው። ይሄ ነገር ደብረ ዚና ሄደሽ ያየሽው የሆነ ደግሞ ኢንስፓይሬሽኑን ከሆነ ቦታ የወሰድሽለት ነገር አሁን ብዙ ጊዜ የአንቺን የቲክቶክ ፔጅ አይቼዋለሁ። ሶ ሀዊ ምንድን ነው የምትሰራው ብለው ሌሎች ሰዎች ቢጠይቁኝ እኔ የሆኑ የሚያማምሩ ጌጥ መሆን የሚችሉ ሰፌዶች ምናምን ብዬ ነው የምገልጸው። ኦኬ አብዛኛውን ጊዜ መሶብ ላይ ካለ አይደለ የቡና ቁርስ ላይ ምናምን የምናያቸው ነገሮች ናቸው። እኔ በጣም ብዙ ጊዜ ይህንን ስራ ሲሰሩት የነበሩ ሰዎች አውቃለሁ። ለምሳሌ መርካቶ ብትገቢ ላይክ በእድሜያቸው እስኪጎብጡበት ድረስ ይህንን ነገር የሚሰሩ ሰዎች አሉ። ልብስ ማጠብ ለምሳሌ ላውንድሪ ተቀጥረው 20-30 ዓመት ምናምን ልጅ ሆኜ የማውቃቸው አሁን ነፍሳቸውን ይማር የሞቱ ሴቶች አሉ። ሶ ዋት ኢት ቴክስ የሆነን ነገር የሆነ ቦታ ደርስበታለሁ ብሎ ለማሰብ ምንድን ነው የሚያስፈልገው? እስፔሻሊ ደግሞ አሁን ስትነግሪኝ ማለት ነው በጣም የሚያጓጓ ነገር ነው። ላይክ ሰፌድ እየሰፋን ቦርሳ እየሸጥን ከዛች ትንሽ ቦታ የሚጀምር ነገር እንዴት ነው ፎቅ መሆን የቻለው? እና ለምን ይመስልሻል በጣም ብዙዎቻችን አንድን ስራ 20-30 ዓመት እንሰራዋለን ግን ፈቅ አንልም? የመስራት የትጋት ችግር አይደለም። እንዳና የሚያደርገን ነገር ምንድን ነው? አንዳንዴ ፍርሃትም ይመስለኛል ሰዎች የሚጭኑብን ፍርሃት። ወይ ይሄ ነገር እኮ ወይ ያ ነገር እኮ ያ ፍርሃት አንደኛ በጣም ወደኋላ የሚጎትት ነገር ነው። ምንድነው እንትን ምንድነው መርከብን የሚያሰምጠው ወደ ውስጡ የሚገባው ነው እንጂ የሚንሳፈፍበት እኮ አይደለም። የሚንሳፈፍበት ትልቅ ባህር እያለ እንዲሰምጥ ግን የሚያደርገው ውስጡ ላይ የሚገባው ነው። እና ይህ ፍርሃት የሚባለውን ነገር ውስጣችን ካስገባን የዛኔ ነው መስመጥ የምንጀምረው። ለዛ ነው ሰው 10-20 እኔ እኮ የቢዝነስ ላይ 10-20 ዓመት ኖሬ ይኸው እንደዚህ ምናምን ይላል። እና ኮምፈርተብል መሆንም አያስፈልግም። ይሄ ኢነፍ ነው አይደለም። እኔ የቱ ጋ ነኝ? ያቀድኩት ቦታ ነኝ። በቃ እንዴት ነው ኮምፈርተብል ሆነን በቃ እኔ አሁን ይሄንን እንትን ስለገዛን በቂያችን ነው፣ እቺ ሰራተኛ በቂ ነው ምናምን ብዬ ኮምፈርተብል አልሆንም። አሁን ከፎቁም ሌላ እያሰብሽ ነው? ብዙዎች መድረስ አለብን እኮ ብዙዎች ተርበው እጅ እግር ይዘው ተርበው ቁጭ ብለዋል። ብዙዎች ጋር መድረስ አለብኝ። እዛ ኮምፈርተብል መሆን፣ ፍርሃትን ወደ ውስጥ ማስገባት፣ ሌላ ደግሞ ለራሴ ብቻ በላተኛ ሆኖ መቅረት የሚለው ሀሳብ ያም ነገር ደግሞ እንትን ይላል። ለምሳሌ እኔ ይሄን ሰፌድ ስፍስፍ አንድ ሰው ይላል እንዲህ ይሄን ሰልጥኜ በቃ ይሄንን 5000 ምናምን ከሸጥኩ ይላል። ዋይ ለራስ ብቻ አይደለም ያ ነገር መሆን ያለበት። እናቴ ይሄንን ሙያ ቢሰለጥን፣ አባቴ ቤት ውስጥ ቁጭ የሚለው ይሄንን ሙያ ቢሰለጥን፣ ወንድሜ ስራ ፈቶ የተቀመጠው እህቴ ብሎ ቤተሰቡን ቢያስጀምሩ ያን ነገር። ስለዚህ ለብዙዎች መድረስ በላተኛ ሳትሆኚ ለብዙዎች ያንን ነገር አካፍለሽ ይዘሽ አንድ ላይ መነሳት የሚለውን ነገር ማይንድ ውስጥ ማስገባት ያስፈልጋል ማለት ነው።
G+3 ህንፃው ላይ ነኝ። በጣም ደስ የሚል ኮንሰፕት ነው አክቹዋሊ። ግን ከቅድም ጀምሮ እያልሽው ስለሆነ ውስጥሽ ያለ የተብላላ ቪዥን እንደሆነ ይገባኛል። ሶ G+3ውን ሲሰራም ለዛ ፋሚሊ ለዛ ሁሉ ሰው ነው ብዬ ነው ያሰብኩት። ግን ያስከፈለሽ ዋጋ አለ ወይ ህንፃውን ለመግዛት? ዋጋ ሳይሆን እኔ ተጠቀምኩበት ነው የምለው። ተጠቅሜ ነው እዚህ ላይ የደረስኩት። የተፈራረምኩት ኮንትራት ለስልጠና ነው ወደዚህ ያደረሰኝ። ስለዚህ ብዙዎችን እንዴት ነው እድል ሰጥቼ እኔም ደግሞ እንዲህ አይነት እድል አስገኘኝ ማለት ነው እንጂ ምንም ዋጋ ከፈልኩ የምለው ነገር የለም። በቃ ፈለኝ ከፈለኝ ማለት የእናቶችም ጸሎት ይሆናል። እኔን ከፈለኝ። አሁንም እንዴት ነው ሳደርገው እያንዳንዱን ነገር ይሄ ህንፃ እኔ ከብርበታለሁ ወይ ደግሞ እንዴት ነው እኔ ህንፃ አለኝ ምናምን ብዬ ሾው አደርግበታለሁ ብዬ አይደለም የገዛሁት። እናቶች ልጆቻቸውን ይዞ ሲመጡ ልጆቹ ማስቀመጫ ይሆናል ወይ፣ ከስተመር ሲመጣ ሳቲስፋይ ይሆናል ወይ፣ ማንም ሰው እዚህ ህንፃ ውስጥ ሲገባ የቤትነት ስሜት ይሰማዋል ወይ ብዬ ነው አቅጄ እንግዲህ ወደዚህ የገባሁትና ብዙ ሌላው ስራ ላይ በጣም የተለየ ነገር ነው ያየሽው ቅድም፣ እሱ ችግር የለውም። ከዛ ግን መለየት በራሱ በጣም አስቸጋሪ ነው። ብዙ ጊዜ የሆነ ነገር ያዋጣል፣ እከሌ እኮ ይህንን ሰርቶ መኪና ገዛ፣ እከሌ እኮ እንደዚህ አደረገ ብለን ኮፒ ነው የምናደርገው። ሶ አይደንቲፋይ ማድረግ በራሱ በጣም ከባድ ይመስለኛል። ይሄ ነገር ያስፈልጋል። ከዛ ደግሞ ከዛም ውስጥ እኮ ምንድን ነው ከትሬኒንግ ብዙ አይነት ትሬኒንጎች ይሰጣሉ አይደል ሀገሩ ላይ። ይሄ ደግሞ በጣም ክፍተት አለበት ብለሽ ለይተሽ ወደ ስራ የገባሽበት መንገድ ምንድን ነው? ብዙ የሀገራችን ስልጠናዎች ከሪል ላይፍ ጋር የተገናኙ አይደሉም። ለምሳሌ ስለ እንጨት ስራ ልትሰለጥን ገብተህ ቲዎሪ በስክሪፕት ጽፈሃል። አንተ ግን ሪል መንካት ያለብን እንጨቱን ነው። ታይፑ ማየት አለብን፣ መቁረጥ አለብን፣ መፍለጥ አለብን። እና እኛ ያንን ነው ለመቅረፍ የፈለግነው። እንግዲህ ተሳክቶልናል። ከዛ ደግሞ ማርኬት ነው ደግሞ ትልቁ ችግር። ይሄንን ፕሮዳክት የት ወስጄ እሸጠዋለሁ የሚለውን ነገር ያንን ጋፕ አንድ ላይ ስናመጣው እንግዲህ ሰክሰስፉል አድርጎናል ቢዝነስ ላይ። ማርኬቲንጉን እንዴት ሰራችሁት? አክቹዋሊ በጣም ከባድ ነገር ነው። ቢከዝ ኢትዮጵያ ውስጥ ጉሊት ሄዶ መግዛት ተለምዷል አይደል? የሆነ ዲዛይን ያለው ነገር ምናምን ከመግዛት በቃ እዛው ጉሊት ያለውን ምናምን ይባላል። ጉሊት ያለው መጥፎ ነው እያልኩ ሳይሆን ክሬቲቭ የሆነ ደግሞ ዲዛይን የተለያዩ ቤትሽን ለማሳመሪያ መጠቀም የምትችያቸውን ነገሮች ሰው ዩዥሊ የሆነ የመምረጥ እንትኑ አቅሙ በጣም ደካማ ነው ብዬ ነው የማስበው። ሶ እሱን ነገር ራሱ እንዴት መስበር ቻላችሁ? እንግዲህ እንትንሽን ከስተመርሽን ታርጌት ማድረግ አለብሽ። ሁሉንም እነካለሁ ካልሽ በጣም አድካሚ ነው፣ ጊዜሽንም ይፈጃል። ለዛ እኛ ታርጌት ያደረግነው ፕሮዳክታችን ማን ጋር መግባት አለበት የሚለውን ነው። ለምሳሌ ኬተሪንጎችን ታርጌት አደረግን። ኬተሪንጎች ምንድን ነው ተመሳሳይ ነው ሁሉም የሚጠቀመው። ለምሳሌ አገልግል ሊሆን ይችላል፣ ቤታቸውን ዲኮር የሚያደርጉበት ምንጣፋቸውን፣ እኚህ የመሳሰሉትን ሄደን ምን እናደርጋለን? መጀመሪያ አንዱ ጋር ነው ማሳየት የሚጠበቅብሽ። ያ ደግሞ ፖስት ያደረግ የት ነው የተሰራው የሚለው ነገር ይመጣል። ከዛ ደግሞ ወደ አንቺ ይመጣል። ሆቴሎች ላይ ምርቱን ይፈልጉታል በኳሊቲ ግን ከእኛ ሀገር ማግኘት ስለማይችሉ ውጭ ሀገር ሄደው ድረስ ያስመጣሉ። ያንን ደግሞ እዚህ መስራት እንደምችል ሳምፕሎች ታስገቢያለሽ፣ ትወዳደሪያለሽ። ባንኮች አሉ። ባንኮች በተለምዶ የሚሰጡት ስጦታ አለ በቅርጫት ምናምን የሆነውን ያንን ምን ታደርጊያለሽ? ለየት ታደርጊና ሎጓቸውን ታስገቢያለሽ፣ ከለር ኮምቢኔሽናቸውን ደግሞ ታስገቢያለሽ። ከዛ ምን ይሆናል? እነሱም ከስተመሮች አይረሷቸውም እቃዎቹን ጥለው፣ እኛም ደግሞ የራሳችንን ቢዝነስ በዛው እናጣጥፋለን ማለት ነው። በዛ መንገድ ነው ስራው የሚሄደው እና ከስተመራችን ማን ነው የሚለውን ነገር በደንብ ማወቅ አለብሽ እንጂ ሁሉንም ታርጌት አድርገሽ ሁሉንም ታርጌታችሁ። ያ ሶ አሁን ማርኬቲንግ ዲፓርትመንት አለው፣ ዲዛይኒንግ ዲፓርትመንት እንዴት ነው? እስቲ ስትራክቸሩን አሳየኝ የካምፓኒያችሁን። ማርኬቲንግ አለ፣ ኤችአር አለ። ስሙን አትነግረንም ግን መጀመሪያ? ድርጅታችን ኤልቢ ማኒፋክቸሪንግ። ትርጉሙ ምንድን ነው? ኤል ማለት ፈጣሪ ነው፣ ቢ ማለት ንብ ነው። ፈጣሪ ንብ ይሆናል አንድ ላይ ሲገናኝ ኤልቢ። ግን ደብረ ሲና እንዴት አላለችም እያልኩ ነው። ውለታ የደብረ ሲና በጣም መቼም አልረሳውም። ግን አሁን እንደዛ ድፍረት ይኖረኛል ለመሄድ አይመስለኝም። በጣም ያስፈራል። የለኝም ድፍረት። ከተወለደ በኋላ የትም አይትሄድም። ወልደሻል? ወልጃለሁ። እሺ እየነገርሽን ነበር ስትራክቸሩ። እኔ ያለው ዋናው ኤችአር አለ፣ ማርኬቲንግ ዲፓርትመንት አለ፣ ፋይናንስ ዲፓርትመንት አለ፣ ፕሮዳክሽን ዲፓርትመንት አለ፣ ኳሊቲ ኮንትሮል አለ። ሌሎች ደግሞ ፕሮዳክሽን ቲሞች አሉት ማለት ነው። ሴልሶች አሉ። ወደ ዴኬሩም ስትሄድ ደግሞ የራሱ ዴኬር ሴንተር አለው። በዛ ታቅፎ ነው ያለው ማለት ነው ድርጅቱ። ዴኬር ሴንተር? ዴኬር አለው ከስር
ኦ የእናንተ ብዙ ማለት ነው? ሴቶችና እናቶች ይመስሉኛል አይደል ይሄንን ስራ አዎ 40ውም ቋሚ ሴቶች እኛ ጋር ልጆቻቸውን ይዘው ነው የሚመጡት። ሶ ቀኑ ሙሉ መዋል ይችላሉ አዎ ማለት ነው። የራሳቸው ሚሶች አሉ እዛ በነፃነት ቋሚ እያበሉ እስቲ በጊዜያዊነት የምትቀጥሪያቸው ሰዎችም አሉ? አዎ ኦኬ ከ800 በላይ በጊዜያዊነት የተቀጠሩ 800 በተለያየ ፕሮጀክቶች ሲመጡ ማለት ነው አዎ ያ የሚሆነው። አዎ እም፣ ትልልቅ ስራዎች ሲመጡ ወደ እነሱ ነው ዲስትሪቢዩት የምናደርገው። አንድ ቦታ ላይ ብቻ ላናሰራ እንችላለን። ገመዱን ሌላ ቦታ እናሰራና ያን ገመድ ደግሞ አምጥቶ ቢሮ ሊሰራ ይችላል። ወይ ደግሞ የአንደኛው ከተማን ወደ አንደኛው ከተማ ሙቭ እያደረግን ስራውን በዛ መልኩ እናስኬዳለን። እም፣ ማለት እንግዲህ እኔ ራሴ ገና እየባረኩሽ ነው ከልቤ ማለት እና አይ ዋንደር በጣም የተለያዩ እናቶችን ከስሩ ስለያዘ ኤልቢ መተው በቃ በጣም ማትረሺው በቃ የባርኮት ንግግር የለም ከእናቶች ከህፃናቶችም ሊሆን ይችላል። አለ በየአመቱ ይደግሳሉ እ፣ ሴቶቻችን ማለት ነው። ይሄ የሃይማኖት ልዩነት የለም። የኦርቶዶክስም የሙስሊሞችም የራሳቸውን ቀን ዳቦ ፈንዲሻ ምን አድርገው ከዛ እኛ እንጋበዛለን። እዛ ላይ ሁሌ እንደተመረኩ ነው እና በጣም ነው ደስ የሚለኝ የዛን ሰዓት ፕሮግራም መሳተፍ እና ከዛ እዛ ጋር ሙስሊሙ የሚነሳል ዱዓ አደርጋለሁ ይላል፣ ያኛውም ስለት ገብቻለሁ ይላል። ማለት ሁሉም እንደ ቤት ነው እና የሆነ ጊዜ እንደውም ኪራይ በጣም ተወደደብን መቼም የማረሳው እና ሁሉም ተሰበሰበና ምርር አድርጎ እኔ ዱዓ አደርጋለሁ አለች ነጃት የምትባላ ተነስታ። ከዛ እዛ ጋር ደግሞ እኛም ጸሎታችንን እግዚአብሔር ቤት ከሰጠን አሉ በቃ ስለት እናስገባለን አሉ ማለት ነው። ከዛ አሁን ባለፈው ፋይናንስ እንግዲህ ስለታችሁ እንዳትረሱ አለቻቸው። አረ ማሻአላህ እንረሳም አሉ እና በጣም እንትን ነው ሶ የቤተሰብ ሳቲስፋይንግ። ፊሊንግ ነው አዎ ያለው ማለት ነው አዎ ቤቱ ራሱ። እንትን ብዙም እንትን የለውም። ይሄ እኔ እንትን ነኝ እንደዚህ ምናምን የለም። እኔም ገብቼ የፈለግኩትን ተናግሬ ነው የምወጣው። እንዲህ ጫና የሚኖርበትን ቤት አይደለም። እኔ እንደዛም እንዲሆን አልፈልግም። የድርጅት አይነት ፊሊንግ ሳይሆን የቤት አይነት ፊሊንግ ኖሮ ሰው እንዲሰራ ነው የምፈልገው። ቅድም እዚህ ስኬት ላይ ደረስን አልሽኝ። አይኖ በጣም ትልቅ ስኬት ነው። የሆነ ሰዓት ላይ ሄደን አሁን እዚህ ጋር እንደርሳለን እንዳልሽው ገንዘቡም ይመጣል፣ ነገሮች መስመር ይይዛሉ ምናምን፣ ወይም ደግሞ መሀል ላይም ሊሆን ይችላል መጨረሻም ላይ ባይሆን ፈተናውን እንኳን ነግረሽናል ኦልሬዲ አስቆሞሻሉላ። ግን የሆነ ሞመንት ላይ ቆመሽ አሁን ላይ ስታስቢው አይ ይሄ ደግሞ በቃኝ ሌላ ነገር ያስፈልገኛል ሌላ ህልም ያስፈልገኛል የምትይበት ሌቭል ላይ ነሽ ወይስ እዚህ ጋር ያልሰራሹ ነገር አለ? አሁን ገና ብዙ ያልሰራሁት ነገር አለ ብዬ ነው የማስበው። በሚሊዮኖች የሚቆጠሩ ሰዎች ስኪል ማስታጠቅ አለብኝ። በቂ አይደለም ይሄ። እነሱ ደግሞ ቤተሰቦቻቸውን በዛ ስኪል እንዲያስታጥቁ ደግሞ ኢምፓወር ማድረግ አለብኝ። ይሄ በቂ አይደለም። ሌጋሲ እኮ አሁን ሀገራችን ውስጥ ያልተለመደው ነገር ሌጋሲን አስቀምጠ መሄድ ነው። እኔ እዚህ ጋር ለልጄ እሷ ደግሞ ለልጇ እንዲተላለፍ ነው የምፈልገው። በቃ የሚባል ነገር ኮንፈርት አሁንም እንዲሰማኝ አልፈልግም። ከስልጠናው ላይ ፎከስ ታደርጊያለሽ። ከስልጠና ውጭ ግን አሁን ለምሳሌ የአንቺን ምርቶች ግለሰብ ሊሆን ይችላል፣ ሆቴል ሊሆን ይችላል መግዛት ቢፈልግ ሱቅ አለ። የት ነው ሄዶ የሚያገኘው? ምንድን ነው ያደረግሽው? ሱቅም አለን። ሰሚት ፍየል ቤት ወደ ሳፋሪ ወይም ፍርድ ቤት መሄጃ ጋር ሱቅ አለን። ሌላው ደግሞ ፐርሰናሊ መአት ፕሮዳክቶች በደንብ ማየት ፈልጋሉ ለሚል ደግሞ ዳይሬክትሊ ወደ እኛ ሄድ ኦፊስ መጥቶ ማየት ይችላል። አንዳንድ ሰዎች ላይ ማየው ምንድን ነው የራሳቸውን ፕሮዳክት ብቻ ነው ቤታቸው ውስጥ የሚያስገቡት በተለይ የእጅ ስራ ሲሆን እና አንቺ ቤት ውስጥም የአንቺ እጅ ስራ ነው ወይስ የተለያዩ እጅ ስራ የሚሰሩ ሰዎችን በቃ በማበረታታት ቤትሽን ታስውቢያለሽ? ሁሉንም ነው ማስገባው። ሸክላው አይቀረኝም፣ ስፌቱ አይቀረኝም፣ ሽመና አይቀረኝም። ሁሉንም ነው ማስገባው። እንዴ ምን ምቀኝነት ነው እንዴ? ለሱ እኮ ነው ነው የተለያዩ ቢዝነስ የአንቺ አይነት ሴክተር ላይ ያሉትን ሰዎችስ እንዴት ነው ማለት ሄጄ ባዛር ላይ ኮላቦሬሽን? እሺ ባዛሮች ላይ ሄጄ እገዛለሁ። እኔ መስራት የማልችለው ከሆነ ሁላ አሳልፌ እሰጣለሁ። ያ ሰው መስራት ከቻለ ሪኮመንድ አደርጋለሁ። ኢቭን ጨረታዎች ላይ ከኔ ጋር መወዳደር ችሎም ማሸነፍ ከቻለ ሪኮመንድ አደርጋለሁ እንጂ ጨረታውን ይዘሽ አንተ ስራልኝ እኔ ወስዳለሁ ምናምን አይነት እንደዛ የለም። መስራት ከቻለ ይሄ እንዲህ አይነት ነገሮች አለ ተሳተፉ ነው የምለው። ከሁሉም በላይ ግን አሁን ስንቴ አይተሽ ነው የምትፈርም? ስንቴ? ኧረ ብዙ ጊዜ ሰምቼ አጣርቼ አይ ባለቤትሽ ካለማ ችግር የለውም በሱ በኩል አሁን ካለፈ በእርግጠኝነት መናገር የምችለው ያሉት አሁን ፋይናንስ ላይ የሚሆን ግዢ ላይም ሁሉም ፕሮዳክሽን ላይ በጣም እግዚአብሔር ረድቶኛል ክሶኛል ብዬ ነው የማስበው። ራሳቸውን ምንም ሳይሰስቱ ነው የሚሰሩት እና
ወልጄ ራሱ ምንም እቤት ያ ሁሉ ጊዜ ስቀመጥ ምንም የተበላሸ ነገር አልነበረም ስራ ላይ። እንደውም ሞር በረከት ይዘው ነው የመጡትና ለእነሱም በረከት ሆኜ እኔም በረከት አግኝቼበታለሁ። በሁለቱ ቲሞች መካከል አክቹሊ ቅድም ልጠይቅሽ ፈልጌ ነበረ። አሁን እነዚህ በጣም ጠንካራ ብርቱ ይሄን ካምፕኒ በቃ ፍሬ እንዲኖረው እያደረጉ ያሉ ቲም መካከል እና ያኛው ቲም መካከል አንቺ ነሽ የተማርሽው ወይስ የሰው ራሳቸው ፓሽን ነው ይሄንን ስራ መስራት? ምንድን ነው የተለያየው? ለምንድን ነው ይህን ያህል አንቺ ትረስት እንድታደረጊያቸው ያደርገሽ? ስራቸው ነው ብዬ አምናለሁኝ። ሶ እነዛ ሰዎች የሰሩት ሰዎች ይሄንን ክፉ ነገር የሰሩ ሰዎች እና ደግሞ መልካም እየሰሩ ካምፓኒውን እያሳደጉ ያሉ ሰዎች መካከል የአንቺ መማር ነው እንዲሻል ያደረገው ወይስ የሰዎቹም የራሳቸው አሻራ አለበት? ሁለቱም ነው። እኔም ተምሬበታለሁ። እነሱ ደግሞ እነሱም አይተውት የመጡት ነገር አለ እዚህ ጋር ድሮ ከነበሩበት ጋር ያላገኙት ነገርም አለ ብዬ አስባለሁ። እና ሁለቱም አንድ ላይ ሲመጣ በጣም መልካም የሆነ ግንኙነት ፈጠረ እና ሁለቱም ኢፌክት አለ። እሺ የመጨረሻ ጥያቄን ነው ማድረግ አይኖ በጣም ፕላን ማድረግ እንደምትወጂ በጣም አይደለ? ቤት ሶ አይ ዋና አስክ 20 ዓመት በኋላ ይሄ ካምፓኒ የት ነው የሚደርስ? አረዘምኩት 20 ብዬ 20 ዓመት ደፈር ብዬ ነው የጠየቅኩት። እሺ ችግር የለም። እንግዲህ ኤልቢ የዛሬ 20 ዓመት በሚሊዮኖች የሚቆጠሩ ሰዎችን ኢምፓወር አድርገን ትልቅ የሚባል የሆም ዴስቲኔሽን ቢውልድ አድርገን ሀገር ውስጥና ከሀገር ውጭ ቅርንጫፎቻችንን ማስፋት ነው። ሆም ዴስቲኔሽን ግን ማለት አሁን በደንብ እንዲገባኝ ፈልጌ ነው። ኦኬ ቤት ውስጥ መገልገያ የሚፈለጉ በሙሉ በአንድ ቦታ ላይ እንዲገኙ የራሳችንን ትልቅ ሼዶች ሰርተን እዛ ውስጥ ሰዎች ሾፕ እንዲያደርጉ ነው እቅዳችን። አልጠራጠርም። ያቺ 7ኛ ክፍል የወሰነችው ሀዊ ማለት በጣም አሜዚንግ። ለዛ ነው 20 ዓመቱ ላይ አሁን አልጠራጠርም። ቢዝነስ ይኖረኛል የዛን ሰዓት በጣም በቃ ቤት ሚስ ዴሞክራሲ። ጓደኞች ግን ምን ይሉ ነበረ? እንደዛ ስትያቸው ትነግሪያቸው ነበር? ቢዝነስ ይኖረኛል ትያቸው ነበር? እውነት ለመናገር ከጓደኛ ጋር ብዙ ያለኝን ሪሌሽን አላስታውስም፣ ግን ከ9ኛ ክፍል ጀምሮ ያለችን ጓደኛ ስቲል አብረን ነን እንጂ ከህጻንነት ጀምሮ አብሬያቸው የተማርኳቸውን አላስታውስም። ቢዝነስሽ ላይ ነው ቢዝነስ ፎከስ ወይ እያደረግሽ? ግን አንድ ነገር አሁን እሺ። ይህን ስታነሱ ወልደሻል። አዎ የመጀመሪያ ስንት ልጅ አለ? አንድ ልጅ አንድ ልጅ። ከወለድሽ በኋላ ስራ ላይ ቢዝነስ ላይ ምናምን በጣም የተቀየረ ነገር ካለሽ ምንድን ነው? ትንሽ ድፍረቴ ቀንሷል ብዬ አስባለሁ። ሪስክ ካልኩሌት ማድረግ ጀምሬያለሁ። ድሮ ዝልል ብዬ የምገባበትን ነገር አሁን ካልኩሌት አድርጌ ነው ይሄ ነገር ምናምን። እንደ ድሮ እንትን የምቋቋም አይነት አይደለሁም ችግሮችን ሳስበው። አሁን በወድቃ አብሬ ይዤ የምወድቀው ሰው አለ አይነት ፊሊንግ። ኃላፊነት አለና እንደ ድሮ ዝው ዝው ምል አይደለሁም። በጣም ካልኩሌት አድርጌ እሱን አጥንቼ ምናምን ካልሆነ የድሮ ድፍረቴ በጣም ደፋርነትን አጥቻለሁ። ሪስክ ካልኩሌት ማድረግ እኮ በጣም ጥሩ ነገር ነው በነገራችን ላይ ከመድፈር በላይ ብዬ ነው የማስበው። ልክ ነው። እንደውም በጣም የገረመኝ ነገር ነው ታውቂያለሽ፣ ላይክ ያቺ 2 ዓመት አካባቢ ቁጭ ያልኩኝ ራሴን ፍለጋ ካልሻት ውጪ የምትሄጂበት ቦታ ላይ ሁላ ማሰብ አለ፣ ድፍረት አለ፣ በጣም የተለየ አተያይ አለ። እኔ ሰምቼ አላቅም። እኔ ዳይሬክትሊ ላይክ ይሄንን ነገር ክፍተት አለው ብሎ ሰው ገብቶበት ይሄንን ያህል ርቀት ሄዶ ቀላል ነገር አይደለም ፎቅ መስራት። ከፎቁ በላይ ደግሞ እንዳልሽው ህልምሽ በጣም በጣም ደስ ይላል። አመሰግናለሁ። በጣም ስሙ ሲጀምር በጣም ነው ደስ የሚለው ኤልቢ። ኤልቢ መጀመሪያ ስሰማው ምን ማለት ነው ምናምን እያልኩኝ ነበር። ከዛ አይ ከራሷ ስትለኝ ነው መስማት እንፈልገው እያልኩኝ ነበር። ደስ የሚል ታዲያ ትርጉም ነው ያለው። አመሰግናለሁ በጣም ሳውንድስ ናይስ። ሲጀምር ካቺ ነው በጣም። የላይትኒንግ ራውንድ የሚባል ራውንዳችን ላይ ደርሰናል። ሶ ጥያቄዎቹ ትንሽ ጠጠር ያሉ አይደሉም፣ ነገር ግን ፈጣን መልስ የሚጠይቁ ናቸው። ወንድም አለም ትጀምራለህ? በደንብ ሶ አሁን እንደ አሰልጣኝ ሳይሆን እኔ የማይሽ በእጇ የሆነ መሳሪያ ይዛ እንደምትቀመቅም ሊሆን ይችላል። ሰፌድ ብዬ ስላሰብኩት ነው ስራሽን። ሶ አሁን በዚህ ስራሽ ውስጥ ካለዚህ እቃ ሰርቫይቭ ማድረግ አንችልም ብለሽ የምትይው ነገር ምንድን ነው? 2 እቃ አልብረህ ይቻላል። ጓሳና እንትን ቃጫ ጓሳና ቃጫ ምንድን ነው የምታረጊባቸው? እነሱን የሚሰፋበት ነው። ጓሳ ማለት አውቀዋል? ሳር የሚመስል ነገር አለ። ከደብረ ብርሃን ነው የመጣ በአብዛኛው እሱና ቃጫ። እሺ እኔ ወደ እንትን ውሳ መቀምቀሚያውስ የትኛው መስፊያው ነው? መስፊያው
እነዚህ ሮ ማቴሪያሎች ባይኖሩ መስራት አልችልም። ምንም እንትን ያለ እነዚህ ንቅንቅ አልልም። እሺ እኔ ወደ ገደለ ወደ ቢዝነሴ ነው የምገባው። መጀመሪያ ስትጀምር የነበረሽ ካፒታል ምንድን ነው? አሁን ደግሞ ያላችሁ የደረሳችሁበት ደረጃ ካፒታል ምንድን ነው? ኦኬ ካፒታል ማለት በየትኛው ካፒታል ነው የምናገኘው? የተነሳንበት የመጀመሪያ ኢንቨስትመንት የስ የተነሳችሁበት። የተነሳንበት 2 ሚሊዮን ነው። እሺ አሁንስ የሚገመተው ካምፓኒ 54 54 ሚሊዮን። ዋው! ስንት አመቱ ነው ካምፓኒ? 5 ዋው! እየሰማ የሰማው በጣም እየሰማ እንደዛ ነው። እሺ ሰው ስልጠናም ቢዝነስም እንደሚሰራ ሰው ቅድም ሰው ስራዎች ይሳሳታሉ ወይም ይበላሻሉ ብለሽኛል። በስህተት ግን በጣም የሚያምር ፕሮዳክት ወጥቶ አያውቅም። ስህተት ነው የምትሉት ግን የተወደደ እንደዛ እንኳን አልገጠመንም። በስህተት ውስጥ ግን ቆንጆ ምርት መጨረሻ ላይ ያወጡትን ነው ማስታውሰው። አዎ በስህተት እንደዛ ያወጣ የለም። ያስቃሉ በጣም ያስቃሉ። አዎ በጣም ቅርጽ የላቸውም። አይ ነው ከህጻነትሽ ጀምሮ ወስነሽ ሌሎችንም በቃ እኔ ብቻዬን መብላት የለብኝም እያልሽ የነበረበት ግን ያ ውሳኔ ኦር ያ ፓሽን ያስደነገጠሽ ጊዜ አልነበረም? ወይኔ ይሄ ነገር ከአቅሜ በላይ ነው እንዴ ያሰብኩት ነገር ብለሽ የደነገጠሽበት ጊዜ አልነበረም? አለ የዛኔ 2 ዓመት መጨረሻ አካባቢ ያልኩሽ ጊዜ ወይኔ በቃ ተበላውን ለቤተሰቦቼ እንዴት አድርጌን ኤክስፕሌን የማደርገው ውድቀቴን። እሱን ያስደነገጠኝ ሽምቅቅ ማለት አሽምቅቅ ነው የሚያደርገው ውስጥ ሽምቅቅቅ ብላ ቀ እንደዛ ዛኔ ነው ያኔ ክህደቱ የተፈጸመ ጊዜ ክህደቱ የተፈጸመና ላይክ 000 ገብተን ፈርኒቸር ወንጀል ወይ ወንጀል ነው። ወንጀል ነው ባይዘው መጠቆም ይችል ነበር ግን ዱ ዩ ቲንክ ይሄ የአንድ ሊደር ካራክተር ነው ብለሽ ታስቢያለሽ? እንደዚህ መሆኑ መራራቱ ኦር የሆነን ነገር ቢዮንድ ማሰብ ሰርቫንት ሊደርሺፕ ይባላል። ሰርቫንት ሊደርሺፕ አዎ። ምንድን ነው እሱ? ለምሳሌ እንደ ሰርቫንት በአብዛኛው በኢየሱስ ነው የሚመሰለው። እያገለገልሽ ሰዎችን ማገልገል ዝቅ ብለሽ ከሰዎች ጋር ሆነሽ ሰዎችን ሊድ ማድረግ መግፋት ሳይሆን ከፊት ሆነሽ አንቺን መምራት ማለት ነው። እና አዎ በእነሱ ጫማ ውስጥ ሆነ ማሰብ ማለት እኮ ነው። ቀላል አይደለም ግን እንትን ጠይቅ ቴክስ ታይም ደስ ይላል ያደርጋል። በጣም 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 ማገልገል የሚለው ኮንሰፕት ራሱ ስራችን ላይ የለም። እኔ ልጠቀም በራይድን ብታየው ቅርቧን ነው አይደል ሰው ትሪፕ እንኳን የሚመርጠው ምናምን በጣም ደስ የሚል ሰው። የመጨረሻ ጥያቄያችን አመዩ ከሌለሽ እሺ አለሽ አይ ጠይቅ። የመጨረሻ ጥያቄያችን እያሰለጠንሽ ነው እያገለገልሽ ነው። ይሄንን ስራ መስራት ባትቺ ወይም ደግሞ በቃኝ ብትይ ሌላ የምትሰሪው በጣም ወደሹ የምትሰሪው ስራ ምንድን ነው? ስዕል ስዕል አዎ። ሰዓሊ መሆን። ስዕል ምስል ነው ይመስለኛል። አሁን ማም ራሱ ባለፈው እያለችኝ ነበር። እኔ ግን እርግጠኛ ነኝ ይሄን ስራ መጨረሻ ላይ በቃኝ ብለሽ ስታቆሚ ወይ ደግሞ ለልጅሽ ስታስተላልፊ ስዕል ውስጥ የምትገቢ ይመስለኛል፣ ወደ አርቶ የምትመለሽ ይመስለኛል ትለኛለች። ወደ ስዕል ምገባ ይመስለኛል። አሁንም እየሳልሽ ነው። ያው በሰፌዶቹ ላይ የሚያቸው ስዕል- በጣም ብዙ አይነት ስላለው እሱ ስዕሎች ስራሽ ላይ እናያቸዋለን። አዎ ስላለው አዎ ኦኬ በጣም አሪፍ። አይ ስዕሎቹን ወደፊትም እንደሚኖሩ እርግጠኛ ነኝ። ኤልቢ ላይ አይደለ? ቢካዝ አይ ፊል ላይክ ኢትስ ሆም ዴስቲኔሽን እሱ ራሱ አዎ ስላለው መጥቶ ዲዛይኖችን እኮ አወጣለሁ ግን ስዕል ስልሽ ዲፕ ውስጥ ገብቼ ምረሳበት ጊዜ አለ። የት እንደሆንኩ ሰዓታት ቢያልፉ ምንም አይመስለኝ። እንደዛ አይነት ውስጥ ነው መግባት የምፈልገው ላይ ካንቫስ ላይ ቁጭ ብዬ መስራቱን። አይ ይኖራል ይመጣል። አይቀርም። አዎ። ምንም አሁን 54 ላይ ደርሰን አዎ ምንም ማለት በልጅቷን ምንም አያሳስብ። አልጠራጠርም፣ አልደራደርም። በእርግጠኝነት ይመጣል። አሜን ያርግልን። በጣም ደስ ይላል። የምር ደግሞ ስራዎችሽም በጣም ነው የሚያምሩት። የምር በጣም ያምራሉ። እሺ አመዩ እኔም ደስ ብሎኛል ስላወቅኩሽ። አክቹሊ አንደኛው በጣም ኢትዮጵያ ውስጥ እንዲበረታታና እንዲሰፋ ሰውም ተቀብሎት የራሱ ቤት ውስጥ እንዲጠቀሙ ከምፈልገው ነገር በኢትዮጵያ ምርት የተሰራ በኢትዮጵያኖች የተሰራ በተለይ ደግሞ በእናቶች የሚሰሩ ፕሮዳክቶችን መግዛት በጣም ነው የሚያስደስተኝ እና ቮለንቲር ማድረግባቸው ቦታዎች ራሱ እናቶች በቃ ለዛ ነው የጠየቅኩሽ። በጣም ያስደሰተሽ ባርኮት ያልኩሽ ያ ባርኮት በጣም ለእኔ ትልቅ ቫሊዩ ነው የምሰጠውና ለዛ ነበር ቀድም ስትረስ አድርጌ የጠየቁሽ የነበረውና በጣም እድለኛ ነሽ እውነት ለመናገር። በጣም በጣም ስለመጣሽ በጣም ነው ደስ ያለኝ። እኔም ደስ ብሎኛል በግሌ ስላለ እሷም Yes. ፊቷ አዎ፣ ያስታውቃል። የእኛ ጊዜዎችም ደስ ብሎቸዋል። እና በጣም በጣም ብዙ የተለዩ ነገሮች ሰምቻለሁ። የተለዩ ነገሮች ከዚህ በፊት ላይ አስቢያቸው በማላቀው መንገድ ነገሮችን አሳይተሽናል እና ይቅናሽ። አሜን። በጣም በጣም እኔም እናመሰግናለን። አመሰግናለሁ። የነበራችሁት የእኛ ጊዜ ላይ ነበረ። እኔ
አመዩ ቶላ ወንድም አለም ደግሞ ሙሉ ቃል ከሀዊ ጋር ደስ የሚል ጭውውት ነበረን። አይ ሆፕ ብዙዎቻችሁ የተለያዩ ነገሮችን ተምራችኋል። ራሳችሁም የተለያዩ ስራ እንድትፈጥሩ ደግሞም ከሱም አልፎ ስራን ለሰዎች ደግሞ እንድትፈጥሩ ያደርጋችኋል ብዬ አስባለሁ። ይሄ ቆይታ ሀዊ ደበሌ ከኤልቢ ክራፍትስን የመሰረተችና እንዲሁም ደግሞ በመምራት ላይ ያለች ናት። ክራፍቱን ብቻ አይደለም፣ ስራውን ብቻ አይደለም፣ እንዲሁም ደግሞ የተለያዩ ሰዎችን ሀሳብ እንዲሁም የተለያየ ፋይናንሻል ሰፖርትን እንዲያገኙ ራሳቸውን እንዲችሉ ያደረገች ሰው ናትና በጣም እኔ እቀናለሁ። እውነት ለመናገር በጣም ወደውም አላማ ስለሆነ ማለት ነው። ቴንኪው በድጋሚ። የሚቀጥለው ሳምንት ደግሞ በድጋሚ አሁንም የኛ ጊዜ ነው ብለው ክሌም ያደረጉ ሰዓታቸውን የተጠቀሙ የራሳቸውን የስራ ፈጣሪነት ጉዞን የጀመሩ እንዲሁም ደግሞ እየተንቀሳቀሱ ያሉ ሰዎችን ይዘንላችሁ እንመጣለን። እናንተ እንዳትቀሩ፣ እኛ በጊዜያችን ከች እንላችኋለን። ቻው። የሰው ልጅ የራሱ አመለካከት ሀንገር አላቸው፣ ይገርነስ አላቸው ብዬ አስባለሁ። ጥረት ነው አሁን እኔ ከክፍለ ሀገር ነው የመጣሁት። ያሳድጋል። ለህልሞቼ ከላይ ልድረስ ቆይ ጠንክሬ ልስራ የኛ ጊዜ አይደለ እንዴ ለምን ብዬ ልፍራ ስንፍናውን ለማሸነፍ ለህልሙ ሲነሳ የተፈተፈሬ መጣ በረከቱ በዛ ያዘው 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 በለው 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 ያዘው 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 በለው 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 ናና በላው አመለጠ በላው አመለጠ በላው አመለጠ ነይ ነይ ሰዓቱ ደረሰ ሰዓቱ ደረሰ ሰዓቱ ደረሰ